ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰከነ በርባል የሬዲዮ ፕሮግራም ነው በፖሊስ ከተማም ላለፉት 5 ቀናት የህዝብ ተቃውሞ ያስጨነቀው ፌደራል ፖሊስ ከአቅሜ በላይ ነው ሲል አስታወቀ። መከላከያ ሰራዊት ቦታውን ይዞም እየሰራም እየደበደበ ይገኛል። የመልካም አስተዳደር ጉድለት የገጠመው ወያኔ ማጠፊያና ማጠሪያው አጥቶት እየተጨነቀ ይገኛል። የወያኔ መንግስት እየወሰደም ያለው የዘር ማጥፋት ዘመቻ በመቃወም በሂውስተን ቴክሳስ ሰላማዊ ሰልፍ ተካሄደ። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋርም እየባይሳነኝ ዜናው ሲተነተን እነሆ ስርነቃይ የተባለው ሰባዊ መብት በእጅጉ የሚጋፋው የወያኔም የአዲስ አበባ ማስተር ፕላን ተቃውሞ አሁንም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ባለው ከተማዎች ተቃውሞ እንደተቀጣጠለ ነው። የወያኔ አገዛዝ መሰረታዊ ጥያቄ በትክክል ከመመለስ ይልቅ አሁንም ድብደባ፣ እስራት፣ ግድያ ምላሽ እየሰጠ ነው። ህዝብ ቁጣው እየጨመረ ተቃውሞ የሚያሱ ከተሞች ቁጥራቸው እየተበራከተ መሆኑ ታውቋል። ተቃውሞ ማሰማት ድምጻቸው ማሰማት ብቻ ሳይሆን በወለጋ ውስጥ ጊሊያስ ወረዳ ውስጥ የወያኔ ባለስልጣንና ካድሬዎችን በማባረር ህዝብ የመኪና ጎዳናዎችን በትላልቅ ድንጋይ በመዝጋት ከተማዎችን ከአዲስ አበባ ጋር የሚያገናኙትን የየብስ ትራንስፖርቴሽን ግንኙነት አቋርጠዋል። ባርሲ አዳባ የተማሪዎችን ተቃውሞ ህዝቡ መላው ተቀላቅሎ ሲቃወም ነበር። የአርሲ ነዋሪዎች እንዳሉት ከሆነ ልጆቻችን እየተገደሉ እኛም ዝም ብለን መቆም መቀመጥ አንችልም ወያኔም የገባህበት ገብተን በጦር እንወጋለን ሲሉ ድምጻቸውን ሲያሰሙ ነበር። 2 ሳምንት የፈጀው ተቃውሞ እስካሁን ከ10 በላይ ያላነሱ የኦሮሞ ተማሪዎች ሲገደሉ ከመቶች በላይ የሚቆጠሩ ደግሞ ቁስለኛም ሆነዋል። በእለተ ሮብ ሙከ ጥሪ ህዝብ ወደ ሰሜን የሚወስደውን መንገድ በድንጋይ በመዝጋት ተቃውሞን አሰምቷል። በምዕራብ ሸዋ እንጭኒ በወያኔ የተገደለው በቀለ ሰቦቃ ለተባለው ተማሪ ቁጥሩ በርከት ያለ የአካባቢ ነዋሪዎች በመውጣት ተቃውሟቸውን አሰምተዋል። በተያያዘ ዜና በጀርመን ፍራንክፈርት የሚገኙ የኦሮሞ ተወላጆች በወያኔ እየተወሰደ ያለውን ቀጥያጣ እርምጃ በማውገዝ ሰላማዊ ሰልፍ ወጡ። ማስተር ፕላኑ የኦሮሞ ህዝብን ጥቅም አሳልፎ የሚሰጥ መሆኑን እንገልጻለን፣ አንቀበለውም፣ ወያኔም ወደ መጣበት ይሄድ ሲሉ አበክረው ገልጸው በፍራንክፈርት የሚገኘው የጀርመን አስተዳደር መስሪያ ቤት ደብዳቤ አስገብቷል። እንዲሁም ለእንግሊዝ ለፈረንሳይ ኤምባሲዎች ደብዳቤያቸውን አስገብተዋል። የወያኔ መንግስት ጭካኔ በተሞላው ደፍተርና እስክሪብቶ ይዘው የወጡ የኦሮሞ ተማሪዎች ላይ በማነጣጠር በጠራራ ፀሐይ ሲገድል ሰንብቷል። ይህ ድርጊት ያስቆጣቸው የኦሮሞ ተወላጆች እና የኢትዮጵያውያን ኤርትራውያን በአንድነት በመቆም አምባገነን የወያኔ ስርዓትን አጥብቀው ሲቃወሙ ዋሉ። በሂውስተን ቴክሳስ ዛሬ የተደረገው ሰላማዊ ሰልፍ በአሜሪካን ሴናተርና የፌደራል መስሪያ ቤት ፊት ለፊት ለተቃውሞ የወጣው ህዝብ አንግቦት የነበረው መፈክር አሜሪካን አምባገነን አትርጂም፣ በመንከፍለው ታክስ አምባገነኖች እየገደሉን ይገኛሉ፣ አሜሪካን አቁሚ፣ ወያኔ አቁም፣ ንጹሃንን መግደል፣ አምባገነን ይቆም፣ አትግደለን፣ በሲዳማ በአፋር በጋምቤላ በጎንደር በኦሮሚያ የንጹሃን ደም ማፍሰስ ይቆም፣ ኦሮሚያ የኦሮሞ ናት፣ የኦሮሞ ምድር ለሽያጭ አይቀርብም፣ ወያኔ ይውደም ሲሉ ተደምጠዋል።
ከሰልፈኞቹ መካከል ተወክለው የስቴቱ ሴናተርን ቴዲ ክሩዝ ቢሮ በመግባት የሳውዝ ኢስት የቴክሳስ ሪጅን ዳይሬክተር የሆኑትን ወይዘሮ ጀሲካን አናግረዋል። ወይዘሮ ጀሲካም እንዲህ ሲሉ ገልጸዋል። We have a community here, a strong community. How many people are here? In this city, probably about 2,000 to 3,000. Oh, wow. But if I include everybody from that region, probably. ህዝቡን ወክለው የተገኙት አቶ ቅጤሳም ለሪጂኑ ዳይሬክተር ሲገልጡ ለጀሲካም እኛም ወክለን የመጣነው የኦሮሞን ወክለናል የኦሮሞ ህዝብን ወክለን እስከመጣን ያለውን ነገር ልንገልጽልሽ ዝግጁ ነን በማለት ገልጸዋል። Including in Dallas, roughly. It's been long time. So now the burning issue. Oh, you want to continue with before we start? Yeah. So what is the organization? Is it called anything or just a group of y'all got together? We are Oromo community in Yeah. Houston. Okay. Yeah, Oromo is obvious. It's a known domain. Yeah. So you put Oromo, you can find it's a nation. Yeah. It's a oppressed nation in Ethiopia. A nation never been given opportunity for 150 years in Ethiopia. Only minority come to power and then they make a fair election every year and year. So one single party in power for the last 25 years. It's a one democracy. Yeah. As we speak right now, there is a negotiation going on mediated by ዛሬም የስቴቱም ተወካዮች የኦሮሞን ተወካዮችን ጊዜ ሰጥተው በአጽኖት ሲከታተሏቸው ነበሩ። የተወከሉትም በሚገባም ሲገልጹ ነበር። እንደ ሰባዊነት እንደ ሰው ከተሰማችሁ በኦሮሞ ህዝብ ላይና በዛች ሀገር እየተፈጸመ ያለውን በደል አትኩረት ሰጣችሁ ልትከታተሉ ይገባል። አሜሪካን ለሁሉም ዓለም ደራሽ እየሆነች እያለ የኦሮሞ ህዝብን ብሶትና የዛችን ሀገር እንባም እንዴት ማበስ ወይም ሊደርሱ አልቻላችሁም ሲሉ ገልጸዋል። in this planet you find something 100%. Did the election take place in America 100%? Never happened. So a government representative, a senior advisor for our president, the leader of the free world, when she makes fun of these people, how can this be possible? You need to take seriously because life is being lost and she made fun of our people. There is no absolutism, there is no 100% thing. It never happened anywhere. So what does that mean? Why do they do this? Because they side with those minority leaders. የአሜሪካኑ ፕሬዝዳንት አማካሪም የሆኑት በአገር ቤት ደም እየፈሰሰም ህይወት እየጠፋም ባለበት በአሁኑ ወቅት እሳቸው ሲቀልዱ ነበር። የኢትዮጵያ ወዳጅ የሆኑት እኚህ የኦባማ አማካሪ ዛሬ ከወያኔ ጋር እየተሞዳሞዱ የኦሮሞን መሬት ለማሸጥ የኦሮሞ ህዝብን እንባም እንዳይታበስ ያደረጉት እሳቸው ናቸው ሲሉ ገልጸዋል። Right now live bullets just happened the last 72 hours. You want the videos? Sure. You want to see? Video में तक जोला जैसा बतानियो የተወካዩዋ እንዳሉት ከሆነም ሁሉንም ነገር ማየት እንፈልጋለን እያዩም እንደነበረም ገልጸዋል። ፎቶዎችን ቪዲዮዎችን ተወካዮቹም ለሰናተሯ ወይም ለሪጅን ዳይሬክተሯም ሲያሳዩ ነበር። ጀሲካም ጊዜያቸውን ሰጥተው የኦሮሞ ተወካዮችን አድምጠዋል። በወሊሶም ላለፉት 5 ቀናት ሲካሄድ የነበረው ተቃውሞ ተጠናክሮ የቀጠለ ሲሆን ከሰዓታት በኋላ የፌደራል ፖሊስ አባላት እርምጃ መውሰዱ ጀምሯል። በሰላማዊ ዜጎች ላይ በቀጥታ በመተኮስ በርካታ ቁጥር ያላቸው ነዋሪዎች ቆስለው ወደ ሆስፒታል ተወስደው እስካሁን ድረስ አንድ ሰው መሞቱ ለማወቅ ቢቻልም በሞትና በህይወት መካከል ያሉ በርካታ ወጣቶችና አዛውንቶች ሳይቀሩ መኖራቸው ታውቋል። ነዋሪዎቹም የውስጥ ለውስጥ መንገድ ወደ ጅማ የሚወስደውን አውራ ጎዳና በመስጋት ሲቃወሙ አርፍዷል። ጥቃት የተፈጸመባቸው ወደ ዞኑ አስተዳደር ጽፈት ቤት ሲያመሩ መሆኑም አይንማኞች ገልጸዋል። የጸጥታ ኃይሎች የሚወስዱት እርምጃም ተቃውሞን ሊያቆም ባለመቻሉ የፌደራል ፖሊሶች በብዛት የጫነው መኪና ወደ ወሊሶም ተንቀሳቅሷል። በምዕራብ ወለጋ ዋንጆ ከተማ አይና ባንቲና ልጮ ገመቹ እንዲሁም በአንጎ ከተማ አላዛር ቀልቤሳም መገደላቸው ታውቋል። በምዕራብ
ሸዋም ጮሌ ወረዳም የጌዶ ሁለተኛ ደረጃ ትምህርት ቤት ተማሪ የነበረው ፍቃዱ ግርማ እንዲሁም ተገድሏል። በርካታ ሰዎች ቆስሏል። ሆስፒታል መግባታቸውም ታውቋል። ባርሲ ነገሌም እንዲሁም ህዝብ ላይ ጥቃት በመፈጸሙ የመረጃ ደርሶናል። በአዲስ አበባ 40 ኪሎ ሜትር ርቀት ላይ የምትገኘው ሰንዳፋ ከተማ ዛሬ ከሰዓታት በኋላ ህዝብ ሆ ብሎ በመውጣት መንገዶችን በመዝጋት ተቃውሟል። በምዕራብ ሸዋ ባብች ከተማ ህዝብ የጸጥታ ኃይሎችን ከከተማው አስወጥቷል። በጉጂ ዞን በቦሬ ወረዳ የቦሬ አንደኛ ደረጃ ሁለተኛ ደረጃና የመሰናዶ ተማሪዎች ተቃውሞ የቀጠለ ሲሆን ፖሊስ ከ30 በላይ የሆኑትን ተማሪዎች ይዞ አስሯል። ጅማ ዩኒቨርሲቲ ፈርዲሳ ግቢ በፖሊሶች ተማሪዎች ላይ ጥቃት ፈጽመዋል። ፖሊሶች እያሳደዱ ሲደበድቡ እንደነበረ ታውቋል። በደቡብ ክልል በዲላ ዩኒቨርሲቲ ደግሞ ህዳር 28 ከምሽቱ 2 ሰዓት ተኩል ላይ የኦሮሞ ተማሪዎች ላይ ጥቃት ከተፈጸመ በኋላ የአካባቢው ሹማምንት የደቡብና የኦሮሞ ተማሪዎችን ለማጋጨት የተንቀሳቀሱ መሆኑን የግቢው እማኞች ሲገልጹ ሁለቱም የኦሮሞ ተወላጆችና የደቡብ ተወላጆች አንድነታቸውን ባንድ ላይ ሆነው ገልጸው ሹማምንቱን ወደ መጣበት መልሰዋል። እኛም አንነጣጠልም፣ ያስጀገነን ሌባው ወያኔ ነው፣ ወያኔ ይጥፋ፣ ኦሮሚያም የኦሮሞ ምድር ነች፣ እኛም አንድ ነን ሲሉ ድምጻቸውን አሰምተዋል። ኢትዮጵያ በኦሮሚያ ክልል መንግስት የተዘጋጀው ማስተር ፕላን እና የመልካም አስተዳደር ጉድለቶችን ምክንያት በማድረግ የተቀሰቀሰው ተቃውሞ አሁንም ቀጥሏል። ተቃውሞ ከፍተኛ የትምህርት ተቋማትን ጨምሮ በተለያዩ የክልል ከተሞች ተስፋፍቷል። እንደሚባለው እስካሁን ድረስ ቁጥራቸው በርከት ያሉ የኦሮሞ ተወላጆች እየተገደሉ እየተደበደቡ ይገኛሉ። ማስተር ፕላኑ ያመጣው ጣጣ ዛሬም የኦሮሞ ህዝብን አስቆጥቶ ባንድ ላይ አሰልፎት ዳር እስከ ዳር ወያኔን እያራወጠው እየሞተ እየደበደበ እየወደቀ ይገኛል። ተቃውሞም አሁንም በተለያየ ቦታ ተስፋፍቶ ይገኛል። ተማሪዎችን፣ ገበሬው፣ ነዋሪው ተቀላቅሏል። በመላው ዓለም ደግሞ የኦሮሞ ህዝብን በመደገፍ አብረው ቆመው ድምጻቸውን ሲያሰሙ ቆይቷል። አምባገነን ወያኔ መንግስት እየፈጸመ ያለው ድርጊት አጥብቀው ተቃውሟል። በተለያየ ሀገራት ሰላማዊ ሰልፍ እየተካሄደ ይገኛል። በኦሮሞ ወይም ከኦሮሚያ ክልል ዞን የሚመጡ መረጃዎች እንደሚገልጹት በርካቶች ዛሬም እየተገደሉ ይገኛሉ። ዋና መንገዶች በድንጋይ ተዘግቷል። በጎማ ተዘግቶ እሳት ተቀጣጥሎ የወያኔ መንግስት ጭንቀት ውስጥ ወድቋል ይሉናል መረጃዎቻችን። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር።
ቅድሚያ ስሞትን ይግለጹልኝ እዚህ ሰላማዊ ሰልፍ ላይ ነው ያገኘሁት ለምን ወጡ ሰላማዊ ሰልፍ አኔ ኃይሉ እንደኝደማ ሰላማዊ ሰልፊ አረባኔ ከነጋ ሞቱማን አባ ህሬ ወያኔን ዳይማ ኬኛ በረቶታ ኬኛ ዩኒቨርሲቲ ከሰት ፊታ ጅርቲ ሰኒጋ የኖ ኬኛ ሞቱማ አሜሪካት ስቴታ ከናት ደበርፈቻ ጅራ ዳገሲፈቻ ጅራ ከናባኔ ካውጭ አሁን እንግዲህ እየተቃወማችሁ ያላችሁት የሴኔት በራፍ ላይ ነው ኮንግረስ አካባቢ ነው ያላችሁት ምን እንዲያደርጉላችሁ ትፈልጋላችሁ እጋ ኑቲ ጆለን ኬኛ በረቶኒ ኬኛ የወዱማን ጨልስቴን ላሉኑ ረንጅራቱ ከናፉ አካ ወሪ ኩኒ ሞቱማን ኩኒ ጆሌ ኬኛ ፍጣጅሩ ጆሌ ቀለማ ፊ ደብተር ማሌው ፈርካን ቀምኔ ስኩላ ከሰት ፍጣጅሩ masafrani moyu mata Kenya mata Oromoda lafasat rakase business ati dalagacha jira samacha jira mata Oromoda ajesa malaka ra intane tikene lafasa guracha jira kan maga tihimu fi dagesifachu fi kana bane እስካሁን ድረስ ወጡ ያናገራችሁ ሰው የለም ega refu calqabu kenya amma calqabu kenya bayen turre gama san kino office sani balbalarra ijacha nulala jiru gara kenya hin fu jenne ka abdi qabna polisen ni dufani malifaka asitibane no gafatani namoota tokko dubbisanii deebinii deebi'ee fi isaanis asnwali ni jetanii kino nu dhaggeeffachaa jiru jechaadha polisni USA numa walin jiru jechaadha dhagaa jiru afaan keenyanis afaan ingilifaanit dhaamsa keenya dabarfachaa jirra jechaadha በጣም አመሰግናለሁ አቶ ኃይሉ ሁንዴ ጋላቶሚያቲስ ዮቢኪያ ሞተንና የወጡበትን አላማ እስኪ ይግለጹልኝ አላማው የወጣን ማርጃን በደብ አችልም ኦሮሚያ ይግለጹ ካሲቲ ባኔፊ መንግስትን ወያኔ ኢትዮጵያ ተገሰቲ ኡመታ ኦሮሞዳ ስቱደንቲ ኩታጅሩ ክሊዲ በረከሰቲ ፍጣዋን ጅሩፊ ወሪ ምርጋ ኦፊቲ ጀሪ ምርጋ ከናፍ ጃኒ ምርጋ ኦፊቲ ዋን ባኒፊ ከናፈ ምርጋ ከሰን ኖሃ ኤገሙ ቢቴን ነህን ቆደሚ ብሉስማ ከና አርገቹ ቀምና ስቱደንቲን ብሉስማ አርገቹ ቀባ ኦሮሞን ብሉስማ አርገቹ ቀባ ከጀናን ከላን አርገቹ እንደተኒ ጀረኒቲ ከናላፍ ጀሪ ኡመታ ባሰኒ ኦሮሞ ፍጣዋን ጅራኒፍ ስቱደንቲ ምንኒ መረከሰቲ ዋን ፍጣ ጅራኒፊ
kanaafi ummanni bakka jiru mara keessatti bahee iyyannoo kana kennatuuf nurraa akka dhaabdanii akka ammoo gartee bilisummaa keenya argannu akka suudantii ajjeesu akka nurraa dhaaban Ameerikaaleen akka gargaarsa isaanirraa dhaabu akka mirgi ummanni Oromoo argatu akka godhu jechuudhaafi baalee ዋናው አላማችሁ የተማሪዎች ያደረጉት ያለውን ተቃውሞ የመደገፍ ነው። አሜሪካን ወያኔን የሰለምትረዳ አቁሚ ነው የምትሉት? ያ አሜሪካን ጀረስ ዋንሳን ገርጋለኒ ጀረ ዋን ገርጋለኒፊ አካ ኢሳንቲ ኢፍሰጎኔፊ ኢሳን ቢየከሰቲ ኡመተ ሚሉ ጅረኒ ኡመተ ቤላ ሚዳ ጅረኒ ኡመተ አሞ ገርቴ ምርገ ኢሳኒ ዶርገተኒ ዲባ ጅረኒ ምርገ ኡመተ ኦሮሞስ ዲባ ጅረኒ ምርገ ኢትዮጵያ አሞ መላዩ achi saba filamoota keessa jiru maraayyuu fixaawwan jiranii fi istuudantii ammoo bakka isaan jiranitti yuunivarsiitii keessatti mirga ofiitiif isaan yoo bahan mirga isaaniitiin ka qawwee kan qabne isaan waraqaadhaan bahanii mirga kenna nu eegaa yoo jedhan mirga hin qabdan jedhaniiti deebisaan isaan deebisanii fi rasaasan waan ta'e waan ajjeesanii fi alaamaan isaanii kun mul'ate ka ajjeesaniitiin jiru waan jiruuf kana baanee nurra dhaabaa Oromo deeggaru le dhaba Itoophiyaa deeggaru wayyaanee kan nurra dhaba ummata miidhamaa jiru kana mirga isaa moggaa isaa dhaabadda suudantii dhumu kanallee akka hin ajjeefne akka nurra waan kana dhaabdanii jennee ummanni bahee iyyannee guutuu Ameerikaa keessatti guutuu Awurooppaa keessatti guutuu ammoo gartee ወልዲ ከሰቲ ከና እየቱፍ ባኔ አራ ቦታ ከና ዳባኔ አርገም በጣም አመሰግናለሁ። ዘር ሰላማዊ ሰልፍ ላይ ነው ያገኘውሽና የሰላማዊ ሰልፉ አላማ ምንድነው? የፓስተር ምላን ኢትዮጵያ ላይ ኦሮሚያ ላይ የሚደረገው ነገር ተቃውሞ ወሰን ነው። ኦሮሚያ መግለጽ ትችላለሽ? ማስተር ፕላን ፍንፍኔ ሞርሚ ዳፍባን ምን እንዲያደርጉላችሁ ነው? አሁን በኮንግረስ በር ላይ ያላችሁትና ተሰላማዊ ሰልፍ ያደረጋችሁ ነው። ምንድነው የምትጠብቁት ከአሜሪካ? ያ አሜሪካን ዋን ተኮኑን ጀደጀኔ አብዲ ቀምና ዋን ደለገማ ጅሩ ከና አካ ጨልፍቴ ላለ ያው ማን አዱኛን ለከኑ ቤቱ ለሹፍ ባን አንቺንም እዚህ ላይ ነው ያገኘውሽ። ምን ትይኛለሽ? ኦኬ አማራ ኦሮሞ ጉራጌ ማል ሰቦት አደዳ ከጅሩ ኦዶን ታኔ ተከታኔ ተኩማን ቢየከነ ጅጅራማ አከዱፉ ጆርሌ ከነ ከደሙ ጅሩኒ ደገራ ዛሬ ያገኘውሽ እዚህ አደባባይ ላይ ነው። ተቃውሞ ያደረጋችሁ ነው ያላችሁት። ዋናው የተቃውሞ አላማ ምንድነው? የአሜሪካን መንግስት ምን እንዲያደርግላችሁ ነው የምትጠብቁት? ኦኬ እሱ ላይ አሜሪካ መንግስት እርዳታ እንዲያቆም ነው ከኢትዮጵያ መንግስት ላይ እርዳታ ካቆመ ወያኔ እንትን ይላል ማለት ነው። ወያኔ ውድቀት የሚያገኘው ገቢ ከውጭ ካቆመበት ይወርቃል ምን ነገር ሐሳባለን። ዜሪስሊ ኦኬ አመሰግናለሁ ለቃለ መጠየቁ ፈቃደኛ ስለሆኑ። ያገኘሁት እዚህ ሰላማዊ ሰልፍ የሚደረግ ቦታ ላይ ነው። ዛሬ የሰላማዊ ሰልፍ አላማ ምንድነው? አላማው በኢትዮጵያ መንግስት በአዲስ አበባን ለማስፋት ፕላን መሰረት በኦሮሞ አካባቢ በጠቅላላ የሚደረገው በተማሪዎች ላይ የሚደረገው ግድያ ለማውገዝ ነው። በተጨማሪም በአጠቃላይ ወያኔ በአማራው ሪጅን ቢሆን በጎንደር ክፍለ ሀገር በተለይ ለሞሬቶችን ለሱዳን ለሚሰጠውንም በመቃወም በአጠቃላይ የወያኔ መንግስት በመቃወም ነው ሰልፉ የተጠራው። እንግዲህ ያገኘኋችሁ እዚህ የአሜሪካን መስሪያ ቤት በር ፊት ለፊት ላይ ያላችሁ የአሜሪካን መንግስት ምን እንዲያደርግላችሁ ምንስ ተጠብቃላችሁ? አሜሪካ መንግስት እንደሚታወቀው የወያኔ ዋና ደጋፊ ኃይል ነው። ጮህታችን ዲክታተሮችን መደገፍ እንዲያቆሙ፣ ግድያ ይፈጸማል፣ ፍትህ እንዲኖር በኢትዮጵያ የኢትዮጵያ ህዝብ ወያኔ ላይ የሚያደርገውን መነሳሳት የአሜሪካ መንግስት እንዲገነዘብ ለማድረግ ነው እና እልቂቱን የተማሪዎችን ግድያ የገበሬዎችን መፈናቀል
ለአሜሪካ ህዝብ ለመንገር ነው እና አሜሪካ ዋና የወያኔ ሳፖርተር በመሆናቸው ለዙ ድምጻችን ለማሰማት እዚህ ፌደራል ቢልዲንግ መተናል። እንግዲህ የማየው የኢትዮጵያ ባንዲራ አለ፣ የኦሮሞ ነጻነት ግንባር ባንዲራ አለ፣ የኤርትራ ባንዲራ አለ። ምንድነው አላማችሁ? በጋራ የመቆማችሁ ሁኔታ ሚስጥሩ ምንድነው? ሚስጥሩ አንድነት ነው። አንድነት እንግዲህ ሁላችንም በኢትዮጵያ መንግስት የተጨቆንነን በአጠቃላይ በኢትዮጵያ ህዝብ ኤርትራም፣ ሶማሌውም፣ ጋምቤላውም፣ ኦሮሞውም፣ አማራውም ሁሉም በወያኔ መንግስት ያልተጨቆነና በግፍ ያልደረሰበት የለምና ለዋናው ትግላችንን ከግቡ ለማድረስ በአንድነት መቆም አለብን። ለዚህ ነው በአንድነት ሁላችንም የመጣ ነው። ዜርስትልኝ በጣም አመሰግናለሁ። በቅድሚያ ለቃለ መጠየቁ ፍቃደኛ ስለሆነ አመሰግናለሁኝ። የሰልፉ ዋና ዓላማ ምንድነው? የማየው ነገር ደግሞ የኢትዮጵያ ባንዲራም የኤርትራ ባንዲራም አንድ ላይ ነው የወጣው። ሚስጥሩስ ምንድነው? የሰልፉ ዋና ዓላማ በኢትዮጵያ የኢትዮጵያ አምባገነን መንግስት በህዝቦች ላይ የሚያደርሰውን በደል ለማውገዝ ነው። ምስጥሩም ደግሞ ዛሬ የኢትዮጵያ ባንዲራ፣ የኤርትራ ባንዲራ፣ የኦጋዴን፣ የኦሮሞ ባንዲራ፣ የዩኤስ ባንዲራ በሰልፉ ላይ ይታያል። ዓላማውም እና ምስጥሩ በደሉ የጋራችን ነው። ዛሬ በዛች ኢትዮጵያ በተባለች አገር ውስጥ ስልጣን ላይ የሚፈራረቁት አካላት ሁል ጊዜ በኢትዮጵያ ስም የሚነግዱ ናቸው። በኢትዮጵያ ስም በኢትዮጵያ ባንዲራ ስም ተጠልለው አንዴ አማራውን ይጨፈጭፋሉ፣ አንዴ ኦጋዴኑን ይጨፈጭፋሉ፣ ሌላ ጊዜ ኦሮሞን ይጨፈጭፋሉ። ስለዚህ ይሄ የከፋፍለ ግዛ ስርዓት ከኢትዮጵያ እንዲያከትም የኢትዮጵያ ህዝቦች የየራሳቸው የጋራ ችግር አላቸው። የጋራ ችግራቸውን በጋራ መቋቋም ስላለባቸውና ይህ ደግሞ በዛሬው ዕለት በአሁኑ ወቅት በኦሮሚያ ዙሪያ በኦሮሞ ተማሪዎችና አርሶ አደር ላይ የሚደረገው ጭፍጨፋ፣ በሌላ መልኩ በጎንደር መንግስት በእስር ቤት ላይ በአቀጣጠለው እሳት ነፍሳቸውን ለማዳን ከእስር ቤት ለማምለጥ የሞከሩትን በጥይት እየተቀጣጠለ እየረሸናቸው ነው። በተለያዩ ቦታዎችም ተመሳሳይ የመብት ጥያቄዎች፣ የሰብአዊ መብት፣ የዲሞክራሲ ጥያቄዎች እየተካሄዱ ናቸው። ነገር ግን የስርዓቱ መሪ ነኝ ባዩ የወያኔ መንግስት በአሁኑ ወቅት ያንን ሁሉ ለማፈን ሲፈልግ አሸባሪ ይላሉ፣ ሲፈልጉ ጸረ ህዝብ ይላሉ። ብዙ የተለያዩ ስም በመስጠት የኢትዮጵያን ህዝብ አንዱን ካንዱ በመዋጋት እድሜያቸውን ለዛሬ ወደ 27 ዓመት ለሚጠጋ ጊዜ አቆይቶታል። ነገር ግን ይሄ ማቆም አለበት። ኦሮሞ ሲጎዳ አማራው፣ ትግሬው፣ ጉራጌው፣ ሌላ ሁሉ የኢትዮጵያ ዜጋ ነኝ የሚል ሁሉ ከጎኑ መቆም አለበት። ኦሮሞም ደግሞ እንደዛው አማራው ሲበደል፣ ጉራጌው፣ ሌላው ሲበደል ከጎኑ መቆም አለበት። ስለዚህ ህዝባችን አሁን የወያኔን መሰሪ ሴራ እየተረዳ ይመስለኛል። ያ ነው ትልቁ ምስጢር። የተለያዩ ባንዲራዎችን በዚህ ቦታ የምታየውና በጉዳዩ ምን ትልቅ ደስታ ተሰምቶኛል ህዝቡ ይሄን ያህል መረዳት በመቻሉ። እንደው የመንግስት ደጋፊዎች የሚሉት ነገር አለ። ተቃዋሚ ሻማ ይዞ ይወጣል፣ ባንዲራ ይዞ ይወጣል፣ ሻማው እጁን አቃጥሎት መጨረሻ ጥሎት ይገባል፣ ጨፍሮ ይገባል የሚባል ነገር አለ። እናንተ ደግሞ አሁን በኮንግረስ መስሪያ ቤት ፊት ለፊት ነው ማያችሁና ከዛስ እንደው የተለየ ነገር አለ? ዘልቃችሁ የምትሄዱት ነገር አለ? ውጤት ይመጣል ብለው ይጠብቃሉ? ውጤትን በአንድ ወቅት ብቻ አንጠብቅም። እያንዳንዳችን ማድረግ የሚገባንን ማድረግ ነው። እኛ ዲሞክራሲ የሰፈነበት ሀገር ውስጥ ነው ያለነው። ይሄንን ሰልፍ ኢትዮጵያ ውስጥ አድርገን ቢሆን ኖሮ በብዛት የምታው ሬሳ ሊሆን ይችላል በዚህ ቦታ ላይ። ነገር ግን የዲሞክራሲ ፍቺ ምን እንደሚመስል የሚታይበት ቦታ ላይ ስላለን እኛም ልናደርግ የምንችለው የህዝባችን በደል ለውጭ ዓለም መጮህ ማስተላለፍ ነውና ይሄ የኛ ድርሻችን ይሄ ነው። ሌላው ህዝብ ደግሞ እዛ ህይወቱን እየሰዋ ነው፣ ንብረቱን እያጣ ነው። ስለዚህ ጩኸታችን ዛሬ ውጤት ላያመጣ ይችላል፣ ነገ ግን ያመጣል በሚል ተስፋ አለን። ሻማው ቀልጦ እጃቸውን አቃጥሏቸው ይቀራል ብሎናል። አዎ እነሱ የሚቃጠሉበት ጊዜ ይመጣሉ። ህሊና የሌላቸው ሰዎች ሌላም ማለት ይችላሉ። ነገር ግን በወገናቸው መሞት፣ በህዝባቸው መራብ፣ በአገሪቷ መበታተን
እንደዛ የሚሉ ሰዎች ህሊና ቢሶች ከማለት በስተቀር ለነሱ መልስ በመስጠት ጊዜ ማባከን አልፈልግም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሰይፈ ነበልባል በዚህ ሰላማዊ ሰልፍ ላይ ነው ያገኘሁትና ስሞትን ይግለጹልኝ። እባላለሁ አቶ ከድር። እንግዲህ ያገኘሁት እዚህ ሰላማዊ ሰልፍ ላይ ነው። የሰላማዊ ሰልፉ ዓላማ ምንድነው? በእውነቱ የሰላማዊ ሰልፉ ዓላማ ያለው የኢትዮጵያ መንግስት ዲክታተር መንግስት ወያኔ በሰላማዊ መንገድ የጠየቁትን ተማሪዎች ደብተርና ወረቀት ይዘው ያዙት ሰዎች በጥይት መልስ እየመለሰላቸው ነው ያለው እና በእውነቱ ይሄ አምባገነን ስርዓት ከቀን ወደ ቀን አምባገነነቱ እየጨመረ እየመጣ ነውና ይሄንን ለመቃወም ነው የመጣሁት። እንግዲህ ለ26 አመት ህዋት የሰራው ስራ አለ ማለት አማራና ኦሮሞን ሌላውንም ህዝብ ከፋፍሎት ይገኛል። እዚህ ሰላማዊ ሰልፍ ላይ ደግሞ ስመለከት የኢትዮጵያ ባንዲራ፣ የአሜሪካን ባንዲራ፣ የኤርትራ ባንዲራ አያለሁኝ። የአንድነታችሁ ሚስጥር ምንድነው? አንድ ሆናችኋል ማለት ይቻላል? በእውነቱ አንድ ነን አንድ ስለሆነ ነው የመጣነው። ምንድነው በእኛ በኩል መታረም አለበት ወይ ማምነው ኦሮሞም አማራም ትግሬም ሁሉም ኢትዮጵያውያን አንድ ነን። ሁሉም ሰው የብሔሩ የዘሩ መብት መጠበቅ እንዳለበት እናምናለን። ይሄም የሞቱት የኦሮሞ ኢትዮጵያውያን ልጆች ለሁሉም ኢትዮጵያውያን እኩል ናቸው። ሁሉም ኢትዮጵያ ላይ ዛሬ በደል እየደረሰ ነው ያለው። ስፔሻሊ በአሁን ሰዓት በኦሮሞ ክልል ላይ እየደረሰ ያለው ጭፍጨፋ በጣም የሚያሳዝን ነው እና ዛሬ ይሄ አንድ ላይ ያደርገንም ይገባል። አንድ ሆነን ያለውን ስርዓት ልንቃወመውና ያለውን ስርዓት ራሱን የሚለውጥ ከሆነ ይለውጥ፣ የማይለውጥ ከሆነ ለህዝቡ በሰላማዊ መንገድ አስረክቦ ዲሞክራሲያዊ የሆነ መንግስት እንዲቋቋም ፈልጋለሁ። እንደው ሁሉ ጊዜ የሚባል ነገር አለ። ተቃዋሚ ሰላማዊ ሰልፍ ወጥቶ ከመጮህ በስተቀር የሚያመጣው ነገር የለም ህዋቶች ይላሉ። ህዝብ ወይም አንድ አምባገነንን ህዝብ በሰላማዊ ሰልፍ ሊለውጠው ይችላል? አንድነት ካለ በአንድነት ልንለውጠው እንችላለን። ኢትዮጵያ ህዝብ አንድ መሆን አለብን። አንድ ሆነን በአንድነት ሳንከፋፈል አንድ ከሆነ ዋይናት ስለዚህ የአሜሪካን መንግስት ምን እንዲያደርግላችሁ ነው የምትፈልጉት? የአሜሪካ መንግስት በእውነቱ ይሄን ዲክታተር ገቨርንመንት መርዳት ማቆም አለበት። ትልቁ ነገር እንደው ምን የማምነው ያለውን ስርዓት ያጠገበው የአሜሪካ መንግስት ነው። ሉክ ባለፈው 100% አሸንፈናል ብሎ እየተናገሩ የአሜሪካ መንግስት አሸንፈዋል ብሎ የተናገረ ነው። ከራሱ ጥቅም አኳያ ነው። ግን ከራስ ጥቅም አኳያ ህዝቦች ሲጨፈጨፉ የአሜሪካ መንግስት ይሄንን የወያኔን ስርዓት መደገፉ በጣም የሚያሳዝን ነው። ከአሜሪካ በፍጹም የማይጠበቅ የኢትዮጵያ ህዝብ አሜሪካን ማለት አሁን ነው ያወቀው። አሜሪካ እንደዚህ አይመስለው ነበር። ግን ገና የኢትዮጵያ መንግስት የአሜሪካን ጥቅም ስላስከበረ ዲክታተር ገቨርንመንትን መደገፍ ትልቅ ስህተት ነው። የአሜሪካን መንግስት እንግዲህ የኢትዮጵያ መንግስትን የሚደግፍ ከሆነ ህዝቦች ምን ማድረግ አለባቸው? ከውጪ መጠበቅ ይጠበቅባቸዋል? እንደኔ እምነት የኢትዮጵያ መፍትሄ የኢትዮጵያ ህዝብ ራሱ ነው። የአሜሪካን መንግስት እኛ የምንከፍለውን ታክስ ላለው ለወያኔ ስርዓት መገበሩ ማቆም አለበት። ግልጽ ነው እኮ እየጨፈጨፈ ነው ያለው። የኢትዮጵያ ህዝብ ህገ መንግስቱን ጠብቆ ነው መብቱን እየጠየቀ ያለው። አሁን በኦሮሞ ክልል እየተደረገ ያለው በመላው ኢትዮጵያ እየተደረገ ያለው የመብት ጉዳይ፣ በሃይማኖት ክልሎች እየተደረገ ያለው የመብት ጉዳይ ህገ መንግስቱን የጠበቀ ነው። ግን የኢትዮጵያ መንግስት መቼ ነው 8 አመት ቢፈርድብህ ህገ መንግስቱን የጠበቀ ጊዜ ነው። ህገ መንግስቱ ላይ መጨረሻው ላይ የተሳሳቱ ነገር አለ። ይሄንን ህገ መንግስት የጠበቀ ሰው የሞት ፍርድ ይፈረድበታል የሚል ጽሁፍ ብቻ ነው የቀረው። የኢትዮጵያ ህዝብ እንዳለ እስር ቤት ያለው ህገ መንግስቱን ያከበረ ነው። ያላከበረ ራሱ ያለው ስርዓት ነው አሸባሪ። ይህ አሸባሪ ያለው ስርዓት ከአይሲስ ምንም ለውጥ የለውም እና ያለው ስርዓት ኦባማ ፕሊዝ ይህን ስርዓት መደገፍ ማቆም አለበት።
ማን በማን ምድር ያዛል ወያኔም ወየውልህ ዛሬም በማለት ደረታቸውን ለጥይት ሰጥተው ከወያኔ ወታደሮች ጋር እየተፋለሙ ያሉ ዘመን ያበቀላቸው ሳተናው ትውልድ መሬቴን ለባድ አላስቆረስም በማለት በመሬታቸው ላይ እየተፋለሙ እየወደቁ ይገኛሉ። ተጣመሩ ውደት ፈጠሩ የተባሉ የፖለቲካ ኃይሎች መጣመራቸው ለውጤት ካልሆነ ዝም ብሎም ለመተኛት ከሆነ መጣመራቸው ጥያቄው እስከ መግባት አያመልጥም። ህዝብ ኦነግ እየጠራ ይገኛል። ህዝብ ባገር ቤት ኦነግን እየጠራ እየተማጸነ ባለበት ባሁኑ ወቅት የኦነግ አመራሮች ጆራቸውን በጥጥ ደፍነው ዝምታ መምረጣቸው ከማስደመም በስተቀር ሌላ የሚባል ነገር የለም። የኦነግ አመራሮች ለኦሮሞ ህዝብ መልስ እንዲሰጡ እኛም እንጠይቃለን። አለበለዚያም ዛሬም 11ኛው ሰዓት ለኦሮሞ ህዝብ ለኦሮሞ ፖለቲከኞች ሰዓት ላይ መሆኑን እንገልጻለን። የተከበራችሁ አድማጮቻችን ሰላም ጤና ይስጥልኝ። የከበረ ሰላምታዬ ባላችሁበት ይድረስ። ዛሬ ከወጣት አበራ በጅጋ ጋራ የማረጋው ውይይት እንድትከታተሉ እጋብዛለሁ። ቀድሚያም ይሄንን ዜማ አየር ላይ ያውልና እንግዳዬን እጄ መለሳለሁ። መልካም ቆይታ። በማስተር ፕላኑ ዙሪያ በርካታ ጉዳዮች እየተብላሉ በኦሮሚያ ክልል እንደ ሳት እየተንቀለቀለ ያለው የህዝብ አመጽ ዛሬም ወያኔን ሊገነድሰው ደርሷል ይባላል። ድሮም እኛ ነፃነት መውጣት ቢያቀተን ልጆቻችንን እናሳድግበታለን የሚባለው አፈ ታሪክ ወይም ተረት ያበቃ ይመስላል። እኛው እንወጣዋለን ያለው ትውልድ ወጣቱ ዳር
ዳር እስከ ዳር ተናግቶም ወያኔን እያርበደበደም መሬቴን ቆርሼም ለወያኔ አልሰጥም እያለም ይገኛል። በሌላ በኩል በአሜሪካ ያሉ የትግራይ ተወላጆች ሄደን እንታገላለን በማለት በመሰባሰብ መንገድ ሊጀምሩ መሆኑን የደረሰን መረጃ ይገልጻል። ኦሮሞስ የት ነው ያለው? ምን ያደረክ ይሆን? በዚህ ላይና በተለያየ ጉዳይ ላይ ከወጣት አበራ ጋር የማረጋውን ውይይት እንድትካተሉ ጋብዛለሁ። ወጣት አበራ ለቃለ መጠይቁ ፈቃደኛ ሆነ ስለቀረብክ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጭ ስም ከልብ አመሰግናለሁ። እኔም ስለጋበዝከኝ ከልብ አመሰግናለሁ። መልካም እንግዲህ አንተ ወጣት ነህ በአገር ቤት ያለውን ነገር ተከታተላለህ እንደው ላነሳ የምፈልገው በአሁኑ ወቅት በዚህ በማስተር ፕላኑ ሰበብ ወያኔ ቁጥሩ በርከት ያለ የኦሮሞ ተወላጆችን እያሰረ እየደበደበ እየገደለ ይገኛል። ይህ ማስተር ፕላን በህግ አንፃር የህግ ተማሪ እንደሆንክ አቃለሁኝና በህግ አንፃር እንዴት ይታያል? ህገ መንግስቱስ ምን ይላል? ኦኬ ወንድሜ ጆብ እንዴት ስለጠየቀኝ አመሰግናለሁ። ከዛ በፊት አሁን ማገር ቤት ቢሆን ባለው ነገር ላይ እውነት ለመናገር በመላው አሜሪካ የሚኖር ህዝብ ማለት ይችላል በሌላውም ዓለም የሚኖር አገር ቤትም ያለ ሰው እጅግ በሚያሳዝን ሁኔታ ላይ ነው ያለን። ሁላችንም በሚያንገበግበን አጥንትን ዘልቆ በሚነካ ስሜት ላይ ነው ያለነው እና ያለው ነገር በጣም የሚያሳዝን ነው እና ለሙኩሉ ዋቴቨር የሚደረገው ትግል ተገቢና ፍትሃዊ ትግል ነው። ሌጂቲመሲ ያለው ትግል ነው። የትግል በአግባቡ ወደፊት መቀጠል ያለበት ነው። ህብረተሰባችንም ፈላጊውን ጥንቃቄ ሁሉ እያደረገ ትግሉን መቀጠል አለበት ብዬ አስባለሁ። የሰማኝንም ስሜት በዚህ አጋጣሚ መግለጽ እፈልጋለሁ። ወደ ጥያቄዎች ስመጣ ማስተር ፕላኑን ምን ይላል ከሚለው በፊት ማየት የሚገባን ነገሮች አሉ። የቲፒኤልኤፍን አመጣጥ እና አያያዝ ማየት ተገቢ ይመስለኛል። ቲፒኤልኤፍ ወይም ያለው ገዢ መንግስት በአሁኑ ሰዓት ምን አይነት አቀራረብ ነው ያለው? የኢምፔሪያሊዝም አይነት አቀራረብ ነው ያለው። ኢምፔሪያሊዝም ደግሞ ምንድነው የሚያደርገው? ሚሊተሪውን ያጠነክራል፣ ኢኮኖሚ ዶሚኔሽን መፍጠር ይፈልጋል። እንደገና ደግሞ ሌላ ሀገሮች የሌላ ሀገር ይወር ነበር በፊት ዘመን ማለት ነው። ይሄንን ነገሮች ስናይ እኛ ሀገርም ይዝን ኢትስ ኔሽን ራሱ በህዝቡ ላይ የዚህን አይነት ስራ እየሰራ ነው የሚመስለው ያለው ነገር ማለት ነው። የሚሊተሪውን ጥንካሬ ምናል ቲፒኤልኤፍ ሜምበሮች ምን እንደሆነ ታውቃለህ። ኢኮኖሚውን ተጽዕኖ ምናል በእነሱ እጅ እንደሆነ ታውቃለህ። እንደገና ደግሞ የመሬት ወረራውም ምን ያክል በማጭ እንዳለ በተለያየ ሚዲያዎች እንደምንሰማው ነው። ሁላችንም እንደምናውቀው የአደባባይ ሚስጥር ነው ማለት ነው። ከዛ ቀጥሎ እነኚህን አሁን ያልኳቸውን የሚሊተሪ ጥንካሬ፣ ወታደር ጥንካሬውን፣ ኢኮኖሚ ጥንካሬያቸውን እንደገና ደግሞ መሬትን በተመለከተ ሞር ጠንክሮ ለመያዝ ምንድናቸው ያሉት ነገር እዚህ ጋር አንድ ሀገር ለማደግ ምን ያስፈልገዋል? ምን ነገሮች አሉ ብለን ስናይ አንድ አራት ነገሮች አሉ ለኛን ነገር ለማስፈጸም የሚረዱ ማለት ነው። መሬት፣ ካፒታል፣ ኢንተርፕሪነር እንደ ሌበር ማለት ነው። መሬት፣ ገንዘብ፣ የተማሩ ሰዎችና የሰው ኃይል እነኚህ ነገሮች ያስፈልገዋል። አሁን እነኚህ ነገሮች እናያቸው መሬትን መንግስት ሰንክሎት ነው ያለው። ሰንክሎት ማለት ምንድነው? እሱ ሙሉ ለሙሉ የተለያዩ ህጎች ወጥቷል። እነኚህ ህጎች ሁሉ ህብረተሰቡን በሚጠቅም መልኩ ሳይሆን ህብረተሰቡን ሙሉ ለሙሉ መሬት አልባ በሚያደርግ መልኩ የወጡ ህጎች ናቸው የሚያሳዩ ማለት ነው። ምን ማለት ነው? እንደው ዘርዘር ማድረግ ብትችል አሁን ስትገልጸው ያለው ህግ ይሄንን መሬት አልባ ሊያደርገው ነው ማለት ሲባል ለምሳሌ በአገር ቤት ውስጥ ለኢንቨስተር እየተሰጠ ይገኛል። ያንን ለማለት ፈልገህ ነው? ከህግ እንደው ምንድነው? እስኪ ዘርዘር አድርገው። ለኢንቨስተር መሰጠት ብቻ አይደለም። በአጠቃላይ ህጉ ራሱ ህጉ ላይ ራሱ ስትመጣ ገመንግስቱ ላይ ስትመጣ አርቲክል 40 ላይ ስታይ እንደነሱ የሚልክ መሬትን ራሱ እንደ ሀብት እንደ ንብረት አድርገው መሬትን
የግለሰብ ንብረት አድርጎ አያሳየውም እዛ ላይ ማለት ነው። መሬትን ምን አድርጎ ነው የሚያሳየው? የመንግስትና የብሔር ብሔረሰቦች ይላል። ይሄ ቶታሊ አንድ ግለሰብ በመሬት ላይ ያለውን መብት ሙሉ ለሙሉ የሚያነሳ ሆኖ ነው የማየው ማለት ነው። ከዚህ ውጪ ደግሞ በተለያዩ አዋጆች እነኛን መብቶችን ሙሉ ለሙሉ ማስነጠቅ የሚችሉ ሁኔታዎችን ታያለ ማለት ነው። ለምሳሌ የገጠር መሬትን አንድ ሰው ምን የማድረግ መብት ነው ያለው? የገጠር መሬትን ብለህ ስታይ የገጠር መሬት ላይ ምንድነው ያለው መብት? አንድ ሰው መሬቱን ትይዛለህ፣ የተወሰነ ዓመት ማከራየት ትችላለህ፣ ማውረስ ትችላለህ፣ መሸጥ ግን አትችልም። ያ የሚወርሰው ሰውዬም መሸጥ አይችልም። ነገር ግን ያን አካባቢ አንድ የፈለገ አካል ከመጣ ያንን አካባቢ መጥቶ ይህን ቦታ ፈልጋለሁ ለዚህ ጉዳይ ካለ እዛ ጉዳይ ለሌላ ሰው ተላልፎ ይሰጣል ማለት ነው። ያን ነገር ተላልፎ ሲሰጥ ደግሞ ለገበሬው የሚሰጠው ካሳ ምንድነው ብለህ ስታይ ካሳው በሕግ ያስቀመጡት 5 ዓመት ወደ ኋላ ሄዶ ያለውን አቨሬጅ ኢንካም አቨሬጁን ለአምስት ይካፈልና ያለው ቶታል የ5 ዓመቱ ምርት ውጤት ለ5 ተካፍሎ የተገኘው በ10 ተባዝቶ የሚገኘው ድምር ውጤት ነው የሚሰጣቸው ማለት ነው። ይሄ ብቻ ነው ያለው ለገበሬው የሚሰጠው ነገር ማለት ነው። ቢጋ የምታየው ነገር ለገበሬው አልተሰጠ የሚለው ሳይሆን ገበሬው መብት እንደሌለው ነው። በመሬቱ ላይ መከራከር የማይችልም፣ ከዚህ ቦታ ላይ አልነቀልም ማለት የሚል መብት የለውም ማለት ነው። ይህን ሁሉ መብቱን የሚገፍ ነው የገበሬው መብት። እዚህ ጋር በዚህ ወደ ኋላ ሄዶ ለዛም ወደፊት ሳይሆን ወደ ኋላ ሄዶ ዘላለም ለልጅ የሚተላለፈውን ንብረቱን መሬት የሚለውን ኩራቱን ልጆቹን የሚያሳድግበትን ለ5 ዓመት ወደ ኋላ ሄዶ አቨሬጅ ምርቱን ለ5 ተካፍሎ የተገኘው ውጤት 10 ተባዝቶ ነው የሚሰጠው ማለት ነው። ይህንን የሚያክል ክፍያ ነው ከዛ ቦታ የሚነቀለው ማለት ነው። ይህንን ላይ አለቀም ምናልንም የሚል ምንም አይነት ክርክር እንዳያደርግ ተደርጎ ነው ህጎች የወጡት ማለት ነው። እንደው ካነሳቸው ነገሮች መካከል ለምሳሌ አንቀጽ 40 አነስተሃል። አንቀጽ ወይም አርቲክል 40 መሬት የመንግስት ነው፣ መሸጥ መለወጥ አይችልም ይላል። ገበሬው በዛ ላይ ደግሞ ያለው ለምሳሌ ቤት ቢሰራ የገበሬው ቤት ነው ንብረቱ እንጂ መሬቱ አይደለም ማለት ነው። ግን ለዛ መሬት ግብር ይከፍላል። እንደዛ አይነት አሰራር ራሱ ህገወጥ ነው ማለት ይቻላል? መሬት የመንግስት ከሆነ በአሁኑ ወቅት የኦሮሞ ህዝብ እየጠየቀ ያለው አግባብነት አለው? በትክክል አግባብነት ያለው ጥያቄ ነው። ምክንያቱም ህጎች በተለያየ ሀገር ይወጣሉ፣ የተለያዩ ህጎች ይወጣሉ። እነኛ ህጎች መንግስትን በሚጠቅም መልኩ አንድን አካል በሚጠቅም መልኩ የሚወጡ ህጎች ሁሉ አሉ ማለት ነው። አሁንም ፕራክቲካሊ እኛ ሀገር የወጣው ህግ ስናየው ማን ነው እየተጠቀመ ያለው የሚለውን ነገር በግልጽ ያሳየናል ማለት ነው። ያ ህግ ትራንስፈር ኦፍ ፕሮፐርቲ ነው የሚመስለው። ትራንስፈር ኦፍ ላንድ ነው፣ ከአንዱ አካል ወደ አንዱ አካል መሬትን ነጥቆ የማስተላለፍ ነው እንጂ የሚመስለው በአጠቃላይ ህብረተሰቡን የሚያሳድግ አይመስለው። ምክንያቱም አንድ ህግ ስታወጣ ያንን ህብረተሰብ ዓለም አለው ስትል አሳድጋለሁ ስትል የመልማት መብት ይላል። እንደውም አርቲክል 43 ላይ ማለት ነው የመልማት መብት አለ። ያንን መብትህን ይነጥቃል ማለት ነው። ያንን መብትን ማስከበርና እዛው ቦታ ላይ ያለው ህብረተሰብ ነው ማሳደግ ያለበት። ህግ የምታወጣው ለዛ ነው፣ ለዛው ህብረተሰብ ነው። ያንን እዛ ቦታ ላይ ያለውን ኃይል ተጠቃሚ ለማድረግ ነው ማለት ነው። አርቲክል 43 የሚሰጥህ መብት ይሄ ነው። ስለዚህ መንግስት አሁን እያደረገ ያለው አግባብነት የለውም ነው እያልከኝ ያለው? በትክክል መልካም። እጅግ በጣም በተጠናከረ መልኩ ነው ብዙ ህዝቦችን የሚያፈናቅለው ከአንድ ቦታ ላይ። ይሄ ደግሞ የህብረተሰቦችንም እዚህ ቦታ ላይ የመልማት መብት ማለት አንድ ቦታ ላይ ያለን ህብረተሰብ እዛ ቦታ ላይ ሰስቴኔብል በሆነ እድገት እንዲያገኝ የሚያደርግ ህግ ነው ሊወጣ የሚገባው ሊተገበር የሚገባው። የዜጎች ደግሞ በዛ ቦታ ላይ የመልማት መብታቸውን ሀሳባቸውን መስጠት አለባቸው፣ ተሳትፎ ማድረግ አለባቸው። ፖሊሱ ላይ ዲስከስ መደረግ አለበት ማለት ነው። ሁሉ ነገሮችን አታይም እና መንግስት የሚያደርጋቸው ነገሮች ከዚህ ጋር ስታያቸው የሚፈረሩ ነገሮች ናቸው።
እንደው አበራ አንድ ነገር ላነሳ የምፈልገው ነገር አለ የኦሮሞ ህዝብ ሀብት ለመቀራመት ወያኔ እንደው ምን አነሳሳው አሁን ወያኔ በሌላ እጅ በግራ እጁ ሌላ ሚዲያዎች አቋቁሟል ለምሳሌ ሰሞኑን ሲያራግቡት የነበረው ይህ የማስተር ፕላኑ ህጋዊ እንደሆነ ለምሳሌ ሐረር ላይ ወይም አምቦ ላይ ባቡር ቢወጣም ሰበታ ላይ ስለማይደርስ ሰበታ ጋር ደርሶ ይቆማል ምክንያቱም የሚሸጋገርበት ድልድይ የለም የሚባል ነገር አለ እንደዛ አይነት አካሄድ እየተካሄደ ነው ያለው የልማት ከሆነ የኦሮሞ ህዝብ ሁሉንም ነገር ተጠቃሚ መሆን ከፈለገ ምንድነው ሊያነሳሳው ወይም ሊቃወምበት የሚችለው እነሱ እንደሚሉት ከሆነ ባቡር ወይም ለትራንስፖርቴሽን ከሆነ ወይም ህዝቡ ራሱ የሚወስንበት ነው እንጂ የጥፋት ኃይሎች የሚያራግቡት እንደሆነ ነው የሚነገረው ይህ አግባብነት አለው ለምንድን ነው የሚቃወሙት ዜጋ በደንብ ማየት ያለብን ማለት ነው መንግስት መስመር ሊኖረው ይገባ ነበር ያ መስመር ምንድነው እሱ የመንግስት ስራ ምንድነው እሱ የግለሰቦች ስራ ምንድነው እሱ የሚለውን ነገር አንደርላይን መደረግ የነበረበት ነገር ነበር ይሄ ነገር አልተደረገም ይሄ ነገር የታለፈው ይሄ ነገር ምንድነው እሱ መንግስት ምንድነው ማድረግ ያለበት ልማትን እንዴት ነው ማምጣት ያለበት ብለን ስናይ አንደኛ የፌደራል መንግስት በክልሎች ላይ ጣልቃ መግባት የለበትም ይሄ ነው ሰፓሬሽን ኦፍ ፓወር ያስፈልጋል ፌደራሊዝም ማለት ይሄ ነው ሰፓሬሽን ኦፍ ፓወር ሙሉ ለሙሉ መኖር አለበት ማለት ነው ሁሉም የራሳቸው ስልጣን አላቸው ራሳቸው አንድ የሚያደርጋቸው ነገር አለ የሚለያቸው ነገር አለ ይሄንን ነገር አውቀው የሚሰሩት ነገር አለ ማለት ነው ፌደራሊዝም ማለትም ይሄ ነው እዚህ ጋር ምንድነው እሱ መታየው ይሄ መንገድ ሲወጣ ባቡሩም ይሁን ኤሌክትሪክም የሚገባ ነገር ይሁን ያንን ክልል የሚያስተዳድር አካል ነው ሊሰራው የሚገባው ሲጀመር ክልሉ ባለስልጣናቶች ሄደው ራሱ መጠየቅ ያለባቸው እንዴት ነው ምንድነው አፕሮች ማድረግ ያለባቸው ምን አይነት ነገር ነው የሚያደርጉት የሚለው ብናይ ሄደው ህብረተሰቡን ማናገር ነው ያለባቸው ህብረተሰቡን ሲያናገሩ ምንድነው ሉክ አካባቢያቸው ልማት እናመጣላችሁ ነው ኦሮሞ ህዝብም ሌላው ህዝብ በልማት ይገባዋል እና ለማቸው ለናሳድጋቸው የመጣ ነው ስለዚህ መንገድ ይገባል ውሃ ይገባል ኤሌክትሪክ ይገባል አስፈላጊ ሆኖ ሆስፒታሎች ትምህርት ቤቶች በዚህ አካባቢ ይቋቋሙላቸዋል በዚህ አካባቢ ይቋቋማልና ያስፈላጊ ድጋፍ ለእናንተ እየመጣ ነው መሬታችሁ ደግሞ የእናንተና የእናንተ ብቻ ነው የሚል ፕላን ሊሆን ይገባል ማለት ነው ያ ከዛ በኋላ ምንድነው እሱ መሬትን በምን አይነት መልኩ ነው መንግስት ሊወስድ የሚገባው የሚለው ላይ ስመጣልክ መንግስት ሊወስድ የሚገባው የክልሉ መንግስት ሊወስድ የሚገባው መሬትን በምን አይነት ሁኔታ ነው ለህዝብ ጥቅም ለሚውል ጉዳይ ብቻ ነው ፐብሊክ ፕሮፐርቲ ነው መሆን ያለበት ለፐብሊክ ዩዝ ብቻ ነው መሆን ያለበት ይሄ ለህዝብ ጥቅም ስንል ምንድነው የሚይዙት ማለት ነው መንገዶችን የመሳሰሉ መብራቶችን የመሳሰሉ ሆስፒታሎችን የመሳሰሉ ትምህርት የመሳሰሉ ነገሮችን ነው የሚሰራው ማለት ነው መንግስት ከዚህ ውጪ ያሉት ነገሮች ግን ማን ነው የሚሰራው ግለሰቡ ራሱ ነው የሚሰራው እዛው መሬት ላይ ያለ ሰው ነው የሚሰራው መንግስት ምን ማድረግ አለበት የከተማ አስተዳደር ለ10 አመት 15 አመት ለ5 አመት የሚያወጣቸው ፕሮጀክቶች አሉ እነኛ ፕሮጀክቶች ማከል ምንድነው ያለው ዞኖች ይፈጠራሉ ሬዚደንስ ኤሪያ የመኖሪያ ቦታ ይፈጠራል የንግድ አካባቢ ይፈጠራል ወይም ንግድና የመኖሪያ ቤትን አንድ ላይ አጣምሮ የንግድ አካባቢ ይፈጠራል የኢንዱስትሪ ኤሪያ ይፈጠራል ማለት ነው ይሄንን ክሬት ካደረገ በኋላ መንግስት ምንድነው የሚያደርገው ጊዜ ገደብ ይሰጣቸዋል እዛ አካባቢ ላሉት ለዛ ለባለመሬቶቹ ማለት ነው ባለመሬቶቹ ደግሞ ምንድነው የሚያደርጉት ወይ ከባንክም ይነጋገራሉ ወይ በዙላቸው ይሰራሉ ወይ ከባለሀብት ጋር ዲል ያደርጋሉ ማለት ነው የመንግስት ድርሻ እዚህ ጋር ምንድነው የሚሆነው ታክስ የማግኘት ብቻ ነው ቅድም ባልኩ ነገር ግን ለሚሰራው መንገድ ሆስፒታል ለመሳሰሉ ነገሮች ፐብሊክ ዩዝ ለህዝብ ጥቅም አጠቃላይ እያንዳንዱ ወር ስለሚጠቀምበት ጉዳይ ላይ ግን ምንድነው መሆን ያለበት ለዛ ገበሬ ያምሬ ለተወሰደበት ለመሬት ለሆስፒታል ለትምህርት ቤት የተወሰደበት ገበሬ ከዛ ማርኬት ቫልዩ ከዛ ገበያ ከመንግስት ባለው ገበያ የተሻለ ክፍያ መስጠት አለበት ማለት ነው እንጂ ዝም ብሎ ቀደም እንዳልኩክ የ5 አመት ምርት አብሬጁን በ10 አባስቶ ምናምን የሚሰጥ ሳይሆን ማርኬት ቫልዩ እዛ ጋር ባለው ዋጋ ማርኬት ቫልዩ ብቻ አይደለም ከገበያው ከወቅታዊ ገበያው የተሻለ ክፍያ መስጠት ያለበት ነው የሚሆነው ማለት ነው
ከዚህ በተረፈ በምንም አይነት መልኩ ከገበሬው ሊወስድ የሚገባ አይደለም። አሁንም የሚደረገው ተቃውሞ ምንድነው እሱ መሆን ያለበት? ህገወጥ የሆኑ ህጎች ናቸው የምታያቸው። እነኚህ ህጎች የህብረተሰቡን ጥቅም የሚገፉ ናቸው። የህብረተሰቡን ጥቅም የሚገፋ ግን ደግሞ በህጋዊ መልኩ መቃወም ተገቢ ነው። ህብረተሰባችን እያደረገ ያለው ይሄንን ነው የምለው። መልካም እንደው በ1983 ዓመተ ምህረት የበሽግግሩ ወቅት የድንበር ማካለል ላይ የኦሮሞ ነጻነት ግንባርም ተሳትፏል። የኦሮሚያ ክልል የራሱን ድንበር እንዲኖረው ተደርጎ ነበር። አሁን የኔ ጥያቄ የኦሮሚያን ድንበር የኦሮሚያ መንግስት እያለም የአዲስ አበባ መስተዳደር ወይም ወያኔ ጣልቃ በክልሎች ውስጥ ገብቶ የሚያደርጋቸው ድርጊቶች አዲስ አበባ ወይም በኦሮሚያ ዙሪያ ያሉትን የኔ ይገባኛል ማለቱ ከህግ አንፃር የህገ መንግስት ብለው የጻፉት ህገ መንግስት አለ ያንንስ አይጻረርም? አንደኛ ቀደም እንዳልኩ ልማቱንም ራሱ ይዞ ሲገቡ እነሱ አይደለም ይዞ ሊገቡ የሚገባው ክልሉን የሚያስተዳድረው ኃይል ነው ያንን ሊያደርግ የሚገባው የፌደራል መንግስት አይደለም። የፌደራል መንግስት እንደሰማው እንደተከታተልከው እንደምናየው ከመጀመሪያው ጊዜ ጀምሮ ጫና መፍጠር ነው የሚፈልጉት። እስካሁን ድረስ ህግ አልሆነም። ይሄን የማስተር ፕላን ህዝብን አዋይቶ ያጸደቁት ነገር የለም። ዝም ብለው ገብቶን የሰሩት ህግ ባይሆንም እንሰራለን ብለው ስራ ላይ ናቸው። አሁንም እየሰሩ ያሉት ነገር ነው እንደምንሰማው ስራ ላይ ናቸውና ይሄ መሰረታዊ የሆነ አካሄድ አይደለም። ይሄ አካሄዳቸው ለምን ምንድነው የፈጠረው ብለክ ወደ ኋላ ወደ ስታይ የባለፈው ተማሪዎች ነበር ተቃውሞ ነበር የባለፈው አመት ያንኑ ባሰኑ ክልሎች ላይ ያሉ ባለስልጣኖችንም ለማስፈራራትም ለማነጋገር ሞክሯል። ያ ሁሉ ነገር አልሆነላቸውም። ይሄ ነገር እየቀጠለ ያለ ነው እንግዲህ በስሎ መጨረሻ ላይ ወደዚህ ደረጃ የደረሰው እና ህጋዊ እንዳልሆነ ራሳቸውም የሚያውቁት ጉዳይ ነው። ይሄ ምንድነው እሱ ከአሁን በፊት የነበራቸው ሪሌሽን በኦሮሞ ህብረተሰብ ያለው ሳይኮሎጂካሊ ዶሚኔት የማድረግ እና የመጫን በቀላሉ ሰውን አስረ ከስልጣን አባረክ የተለያየ ስም ማጥፋት አድርገህ ከዛ መጨረሻ ላይ የምትፈልገውን ነገር ወደ ማድረጉ ሁኔታዎች ወደ መረጋጋቱ ይሄዳሉ። አሁን ግን ያለው ነገር በመላው ሀገሪቷ ላይ የመጣ አደጋ ስለሆነ ከዛ ብቻ የሚቆም አይደለም። በሰፊው የተለያዩ ቦታዎች ላይ መሬት ተወስዷል። ይሄ ስጋት ስላለ ህብረተሰቡ ሁሉ የራሱ ጉዳይ አድርጎት ኤሌመንተሪ እስከ ከፍተኛ ተቋሞች ድረስ ነው ያለው ተሳትፎ። የመንግስት ሰራተኛውም በተለያየ ሚዲያ እንደምታየው ተቃውሞውን እየገለጸ ነው ማለት ነው። መልካም እስኪ በዚህ ዜማ ረፍት እናደርጋለን። እንደው አሁን አንድ ያነሳት ነገር አለች። እንደው ህዋት የኦሮሞን ህዝብ ያግንዛቤ በድሮ ቦታ ላይ ያለው መስሎት ወይም ያለ ማገናዘብ ይመስለኛል። ያሁኑ ቱል ሳት የላሰ ነው። የአዌርነሱም በእውነት የሚገርም ሁኔታ ያደገ ነው። ለማንኛውም ነቄ ብለናል ነው። እስኪ ይሄን ዜማ አየር ላይ ላውልና እመለሳለሁ። እስከዛው ድረስ መልካም ቆይታ። ኡባኛ ቻንጂራዳ ዮመና ረገል ፈደ ጉሴ ባሴ መዳሌ ዲቤንኮ ስትጫኔ Kambultumi odani dambino gosakami ya dambi ya matantu ishe sanyi dabesa akami nabde wada mata gubaratesa ammanal bedanjire unde dan sibukesa jajjaba korma yase mata rasidem sisa mata rasidem sisa amma sirabasa udagai adotiko simna lemiketi samne tusni soma kambari rase inilali marwa takagari fakoi
Alkani guyya yadan alkani guyya yadan kubade kesakoti kalla farrar kifame re fobola koti barrinder baaf sinan tufinu tamateti fakati singatina dadano godateti Mudagai hado tito simna lamni keti samike tosni lisuma kambari rase inilali mama fakagari fakoli jirina agada balashini agada balashini akamina gombisu akamina gombisu akamina gombisu akamina gombisu ተወዳጇን ሴና ሰለሞንን ስለዜማዋ ከልብ እናመሰግናለን። በአሁኑ ወቅት የኦፒዶም ባለስልጣናቶች በአዳራሽ የሚያደርጉት ስብሰባ ሳይሳካላቸው ሲቀር በተለይም በዳላስ የደረሰባቸው የኦሮሞ ህዝብ ቁጣ ያስደነበራቸው ግርማ ብሩም አምባሳደር ዛሬም በሂውስተን ቴክሳስ የስልክ ኮንፈረንስ ቢያደርጉም ግማሽ ሲበጠበጥ ግማሹ ደግሞ እንዲሁም በባውንስ ሲያረጓቸው እንደነበረም የደረሰን መረጃ ይገልጻል። ወያኔም ከአዳራሽ ሸሽቶ የቴሌ ኮንፈረንስ ውስጥ ተሸብቋል። ተደብቆም እየስብሰባ ለማድረግ ዳስፖራውን ግቦ ልማት አለን አገራችሁ አድጓል እያለም እየወሸከተ ይኖራል። ግን ጥያቄ አለን። የኦሮሞ ህዝብ ሆናችሁ የኦሮሞ ህዝብ የወለዳችሁ ከኦሮሞ ህዝብ አብራክ የወጣችሁ የኦሮሞ ተወላጅ የሆናችሁ እንደነ ግርማ ብሩ የመሳሪያ ይዛችሁ አንገባችሁ የኦሮሞ ልጅን እየተኮሳችሁ የምትገሉ የኦሮሞ ተወላጅ ወዛደሮች ወይም ወታደሮች ዛሬ ትበላላችሁ ነገ ደግሞ የት ትወድቃላችሁ የምትወድቁበትን እንድታስተውሉ እንጠይቃለን። አንድ ነገር ላስታውስ። በዘመነ ደርግ በወደቀበት ሰዓት የደርግ ወታደር በያውራው ጎዳናው ኮፍያውን ገልብጦ ሲለምን ነበር። በዛው ወቅት የኢትዮጵያ ህዝብ 510 የኢትዮጵያን ወታደር ወይም የደርግ ወታደርን ሲያበላ ነበር። ታዲያም እናንተም ይሄ ነገር እጣፈንታችሁ ሊሆን ስለሚችል ዛሬው ከማሰብ ወደ ኋላ እንዳትሉ እናሳስባለን። ወጣት አበራ እንደው ወደ ሌላ ጥያቄ ከማብራቴ በፊት በዳላስ
ስለነበረው እስኪ ታወጋኝ ይሆን በዳላስ ግርማ ብሩ ተገኝቶ ስለ ልማት ለማውራት ሲሞክር የኦሮሞ ተወላጆች ተቃውመው አነስተው ነበር እስኪ ስለዛ ትንሽ ንገረኝ ምን መሰለህ እዚህ ሀገር ደስ የሚል ነገር የመቃወም መብት የተከበረ ነው ሙሉ መብት አለክ አግባቡ ተቃውሞውን ሁሉ መግለጽ ትችላለህ ያንን መብታቸውን ወጣቶች በአጠቃላይ መብታችንን ለመጠቀም ሞክረናል ማለት ነው ምንድነው እሱ የነበረው ነገር ስብሰባ ነው ያለው ዲቴል አጀንዳውንም እንትን ባንል ለልማት የመሳሰሉ ነገሮች ላይ ነው የሚነጋገሩት ወቅታዊና አሳሳቢ ነገሮች ደግሞ ሀገራችን ውስጥ ተደቅነው ባለበት የሞቱ ተማሪዎች አሉ በየቀኑ አደጋ እየተከሰተ ባለበት ይህን ሁኔታ ላይ መነጋገር ተትቶ ሌላ አጀንዳ መያዙ ተገቢ አይደለም የሚል ተቃውሞ ነው የተነሳው ይሄ ነው በዋናነት የነበረው ማለት ነው ሀገር ቤት የነበረው ጉዳይ ትኩረት እንዲሰጥ ለማድረግ የተደረገ ነገር ነው መልካም አመሰግናለሁ በአሁኑ ወቅት የኦሮሞ ወጣት ተቃውሞ እያደረገ ነው ህዝቡም የመንግስት ሰራተኛም ወጣቱን እየተቀላቀለ ይገኛል አንድ የኦሮሚያ ክልል ወይም ቀበሌ ገበሬ ማህበር አስተዳደር ወይም ሊቀመንበር የሆነውን ህዝቡ ከስልጣኑ አውርዶም ሌላ ሰው እንደተካ ነው የደረሰን መረጃ የሚያሳየው በአሁኑ ወቅት ጥያቄ በኦሮሚያ ውስጥ ያለው ተቃውሞ ህዝብ ወይም በኦሮሚያ ክልል ውስጥ ያሉ የሌላ ብሔር ተወላጆች ከኦሮሞ ህዝብ ጎን በምን መልኩ ሊቆሙ ይገባል ብለ ተመክራለ ምክንያቱም ይህ የማስተር ፕላን ሁሉንም ገበሬ የሚያፈናቅል ስለሆነ የተቀሩት በኢትዮጵያ አንድነት እናምናለን የሚሉት ወገኖች በምን መልክ ኦሮሞን ትግል ሊቀላቀሉ ይችላሉ ታንክ ጥሩ ጥያቄ እየጠየቀኝ እዚህ ጋር ምን መሰለ ማየት ያለብን ነገር ኦሮሚያ ውስጥ ያለ ሰው ኦሮሚያ ውስጥ የተወለደ ሰው ማንኛውም ሰው እኔ እምነት ባለው ዓለም አቀፋዊ ህግ ሆነ በገዳ ስርዓትም ሆነ በታሪካችንም ቢሆን ኦሮሚያ ውስጥ ያለ ህዝብ እንደ ኦሮሞ የሚታይ ነው መታየትም ያለበት ነው ብዬ ነው የማስበው ይሄ በሌላ መልኩም ደግሞ የራሳቸው ብሔር ቢኖራቸውም ኦሮሚያ ውስጥ እስከተወለዱ ድረስ ኦሮሞ ናቸው አማራ የሆነ በብሔሩ ኦሮሞ የሆነ በትውልድ ሀገሩ ማለት ነው ሌላ ሀገር መመስረት ሳይሆን እዛ ክልሉ ስለተመሰረተ ስላለ እዛ ክልል ነዋሪ ነው የዛ ክልል ሰው ነው የዛ ክልል ጉዳይ ሁሉ ይመለከተዋል ወንጀል የተፈጸመ ያያየም ስም ማለት የለባቸውም ኢንቪቴሽን መጠበቅ የለባቸውም ያለውን ነገር በአግባቡ መቃወም አለባቸው ማለት ነው ይሄ ማለት ምንድነው እሱ ተቃውሞውን በፍላጎታቸው ተቃውሞውን ደግሞ ለመቃወም የወንድሞቻችን ደም አሳዝኗቸው የሚደረገው ነገር አሳዝኗቸው መጥተው ደግሞ አብረው ሲቆሙ ሌላው ሰው እነሱን አቅፎ አብሮ መራመድ አለበት ብዬ ነው የማስበው ተገቢና መሆን ያለበት ነገር ነው ይሄ ተቃውሞ እዚህ ኦሮሚያ ውስጥ ብቻ መገታት የለበትም በመላው ሀገሪቷ ላይ አግባብ ያለው ተቃውሞ ነው የሚያስፈልገው እንጂ አንድ ቦታ ላይ ብቻ አይደለም ለምን ሌላም ሀገር ላይ አይሆንም አንጀስት የሆነ ተቃውሞ አንጀስት የሆነ ስራ ሲሰራ ዝም ብለን ማየት ተገቢ አይደለም ያ እንደ እያየህም ያለኸው ወይም እያየነ ያለነው ነገር ምንድነው እንደምታውቀው በአሁኑ ወቅት ወያኔ ኃይሉ እየተከፋፈለበት ከመቆጣጠር የሚቆጣጠር ወይም የሚዛውና የሚጨብጠው ያጣበት ሰዓት ላይ ነው ያለውና በመላው ኦሮሚያ ሰዓት አለ በሌላ በኩልም ይሄ ዝም ብሎ አሁን የተኛው ህዝብ ይቆጭ ብሎ የሚመለከተው እንዲህ ቢያደርግ የወያኔን እድሜ ያሳጥራል ተብሎ ይጠበቃል ስለዚህ ይሄ ነው እንግዲህ አሁን ኦሮሞ ምሁሮችን እዚህ ላይ ምን ማድረግ ይጠበቅባቸዋል ብለ ታስባለህ እንደው ምን መሰለህ በእኛ በአፍሪካ ውስጥ አጠቃላይ ያሉ መንግስታቶች አንድን ነገር አምነው ይሄ ነገር ስላልወደደውም ብለው መቀበሉ ላይ ከፍተኛ የሆነ ድክመት አለባቸው እንደ ሽንፈት ነው የሚያዩት የህብረተሰቡን አስተሳሰብ ተቀብሎ የህብረተሰቡን አስተሳሰብ መተግበር በጣም ሽንፈት ተደርጎ የሚታይበት ዓለም ነው የአፍሪካችን ማለት ነው ይሄ ተገቢ አይደለም ሽንፈትም አይደለም ይሄ ነገር ህብረተሰብ አልፈለገውም በቃ 100% አስምሮ ማቆም አለባቸው ምክንያቱም በየጊዜው ጥቂት
ቴሮሪስቶች ናቸው አሸባሪዎች ናቸው እንደዚህ ያሉ ናቸው እየተባለ ሌላ ሰው እየተለጠፈ የሚሄዱ ተገቢ አካሄድ አይደለም ይሄ ነገር መቆም ያለበት ቦታ ላይ መቆም አለበት በእኛም ሀገር ላይ መቆም ያለበት ቦታ ላይ መቆም አለበት እንጂ ወደ ሌላ ነገር ውስጥ መግባት ያለብን አይመስለኝም ግን ካለው መንግስት ባህሪ ስታይ እንደዚህ አይነት ውሳኔ የመወሰኑ ነገር ላይ ትንሽ አስቸጋሪ ነው ምክንያቱም በተለያዩ በምርጫዎቹ ወቅት የተለያዩ ተቃውሞዎች በተነሱ ወቅት ይሄ ነው የምንለው መልስ ያገኘ ጉዳይ አላየ ነው ይሄ ትልቅ የሆነ እኛ አፍሪካ መሪዎች ሳይኮሎጂካሊ የሆነ ችግር ነው ይህን መቆም ያለበት ቦታ ላይ መቆም አለበት ለምሳሌ አንድ ሁለት ምሳሌ ልጥቀስልህ የባለፈው ምርጫ 100% አሸንፈናል አሉ 100% immediately 100% አሸንፍ ያለው ብለህ ስታወራ ዲሞክራሲያዊ እንዳልሆነ ቶታሊ ያሳያል በግልጽ የሚያሳይ ነው ስራ 100% 52% እንኳን ብትል ኦኬ የሆነ ዲሞክራሲያዊ ራሱ የሆነ ገፋ እያለ ሲሄድ ዲሞክራሲ እንደሌለ ነው የሚያሳየው እዛቸው ኤሪያ ላይ ነው 52% አካባቢ ነው የሚጫወተው ዲሞክራሲ ባለበት ሀገር ውስጥ ማለት ነው 100% ሲሉ ይሄ ምንም አይነት ዲሞክራሲያዊ አለመኖርን የሚያሳይበት ሀገር ነው ማለት ነው ይሄ አንድ ምሳሌ ነው ማለት ምክንያቱም የተወሰኑ ወንበሮችን እንኳን ሊለቁ አልቻሉም ማለት ነው ሁለተኛ ምሳሌ ደግሞ በጣም የሚያሳዝነኝ ከልብ የሚሰማኝ ነገር ሲኖር የእስላሞች ተቃውሞ እስልምና እምነት ተከታዮች ተቃውሟቸውን ከቀጠሉ አመታት እያስቆጠሩ ነው ፍጹም የሆነ ጨዋነት ፍጹም የሆነ አስተማሪነት ለሁሉም ህብረተሰብ አርአያ የሚሆን ስራ እየሰሩ ነው ያሉት መንግስት ግን የተለያየ ስም እየሰጠ በየጊዜው ባለው ሚዲያ ሁሉ የተለያየ ፕሮፓጋንዳ እየነዛባቸው ወደ ዳር እየገፋቸው ነው ያለው እነኝና አካሎች ማለት ነው እዚህ ጋር ማየት ያለብን ነገር የሀገራችን እስልምና ሃይማኖት ተከታዮች ወገኖቻችን ናቸው ወንድሞቻችን ናቸው አብረን ያደግነው ሳይኮሎጂያቸው ምን እንደሆነ እናውቃለን አንድ አይነት ባህል ያለን ሞር ከእምነታችን በላይ ካልቸራችን አስተዳደጋችን ተጽዕኖ የሚያደርግበት ኤሪያ ላይ ነው ያለነው እኛ ማለት ነው ይህን አይነት አስተሳሰብ ያለን ህብረተሰቦች አንድ ላይ ያደግን ህብረተሰቦች እኛን ወደ ሌላ ስትገፋ እኔንም የገፋ አካል ያከለው ይሰማኝ ምክንያቱም ጎረቤቴ ነው የማውቀው ሰው ነው አብረን ያደግኩት ሰው ነው ምንም ዲፍረንስ የሌለን አብረን የተማርን አብረን የበላን አብረን የጠጣን ለእነኚህ መልሶች ተገቢውን መልስ እየሰጠ አይደለም ምርጫ ላይ የምንፈልገውን ሰው እንምረጥ ያሉት ምርጫውን ያደረገው መንግስት የት ነው ቀበሌ ነው እነሱን እንዲመርጥ ያደረጋቸው ይሄ በጣም ህገወጥ ስራ ነው የተሰራባቸው ምክንያቱም መንግስት በሃይማኖት ጣልቃ አይገባም ነው የሚለው ሃይማኖትን በመንግስት ጣልቃ አይገባም ይሄ ነገር ቀበሌ ውስጥ ምርጫ ምለቱ ማለት እጅግ በጣም ወንጀል የተሰራባቸው ምንድነው እሱ መሆን ያለበት መንግስት ራሱ መስጊዳቸው ውስጥ እንዲመርጡ ማድረግ ያለበት እነሱ ከፈለጉ መንግስት በቃ ይስጠን ይላሉ ሌላ ችግር ካለ ማለት እዛ አካባቢ ቆሙ እነሱ ማስጠበቅ ነው እንጂ ያለበት ጭራሽ ከመስጊድ አስወጥቶ ቀበሌ ማስመረጥ በጣም ሊሆን የማይገባ ነገርና ህገ መንግስታዊ ያልሆነ ስራ ነው የተሰራው ነው የምለው እንደው ምንድነው ወደ ጥያቄ ልመጣ ነው እነኝን ነገሮች አይተክ እኛ መንግስት ለውጥ ያመጣል የሚለው ላይ በጣም አስቸጋሪ ነው አሁን ያለው አካሄድ ምናልባት ጠንከር ያለ ቆሞ ሊያሳስበው የሚችል ነው ፍሌክሲቢሊቲው ላይ ችግር አለ ቀደም እንዳልከው ግን የኛ ሙራኖች ምን ማድረግ አለባቸው የሚለው ላይ ነው የኛ ሙራኖች ኤክስፐርቶችን ነው መልከኔ ኤክስፐርቶች የሆነው በተለያየ ሙያ እውቀት ያላቸው ሰዎች በተለይ ደግሞ ከፖለቲካው ተገፍተው ያሉ አሉ የሶሻል ፖለቲካችን ደካማ ነው በአጠቃላይ ያድግ መስላለ ኤክስፐርቶች አሉ ባለሙያዎች አሉ ጥሩ እውቀት ያላቸው ሰዎች አሉ እነኚህ እውቀት ያላቸው ሰዎች በቤታቸው መቀመጥ የለባቸው መተኛት የለባቸው በእውቀታቸው ህብረተሰባቸውን ማገልገል የሚችሉትን ማገልገል አለባቸው ነው ማለት መልካም ነው ቀደም ነው ላነሳ ፈልገው የሙስሊሙን ነገር ስታነሳ በአሸባሪ ነው መንግስት የሚከሳቸው ወንጀለኛ አሸባሪዎች ናቸው
ብዙ ነገር ይላል እንግዲህ መስጊድ ገብቶ እየገደለ እያሸበረ ያለው ሽጉጥ አስታጥቆ ካድሬ መስጊድ ቤተክርስቲያን ውስጥ እያስገባ እያሰለለ እያስደበደበ ያለው መንግስት እንግዲህ አሸባሪ ሊሆን የሚችለው ሊሰግድ የገባው ሙስሊም ወይስ ክርስቲያን እሱን አድማጭ ይመስክረው እያሸበረ እስኪቢቶና ወረቀት የያዙ ተማሪዎችን ደረታቸውን እያለ እየገደለ አሸባሪዎች ነውጠኞች የሚለው ወያኔ እና አገርን እያሸበረ ያለው ወያኔ ራሱ ነው እንደው ሳነሳ አሁን ያነሳቸው ነገሮች ተገለው የተቀመጡ የኦሮሞ ምሁሮች አሉ የኦሮሞ ፖለቲካ ድርጅቶች አሁንማ እንደው ተመስገን ነው ትንሽ እንደው ገብ ያለ ይመስላል እንደ በፊቱ የከሌ ድርጅት የሚባለው ነገር ትንሽ እረፍት የሰጡን ይመስላል እንደዛም ሆኖ ግን በአሁን ወቅት ወደ ኋላም ወደፊትም የማይሄዱ ድርጅቶች አሉ ባለበት ቁጭ ብለው ድርጅቱን ስም ይዘው በኦሮሞ ህዝብ የከሌ ድርጅት ነኝ የሚሉ እነዛስ እንዴት ነው ወደ ትግል ሊገቡ የሚችሉት ስለሚታገሉት ስለ አንድ ነገር ነው የኦሮሞ ህዝብ ነፃ እናወጣለን ይሉታል እየሞተ ያለው ህዝብ የኦሮሞ ህዝብ ነው እንደው አበራ ወጣት ነህ እያለቀ ያለው ወጣት ነው አሁን ግራ የሚገባው ወጣት ከፊት ወይም ህዝብ ከፊት ቀድሞ ወጥቷል የኦሮሞ ምሁሮች የኦሮሞ ፖለቲከኞች የኦሮሞ ፖለቲካ ድርጅቶች ከህዝብ ስር ተደብቀዋል ሞትን ፈርተው ተሻሽገው ነው ያሉት ከጀርባ ነው ያሉት እንደዚህ አይነት ትግል አለ ብለህ ታስባለህ ምን አይነት ትግል ነው በአሁን ወቅት እየተካሄደ ያለው አንድ ነገር አለ ምን መሰለህ ፖለቲካ አትሸነፍ አንዴ ማለት ነው ስልጣን ፖለቲካ ላይ ስልጣን እስካላገኘ ድረስ እድሜ ልክን ትወቀሳለህ በምንም አይነት መልኩ በምንም አይነት አጋጣሚ ደግሞ ስልጣን አገኝ በጣም ትሞገሳለህ ምንም ሆነ ማለት ነው ይሄ ነገርን ልብ እንድትለኝ ይፈልጋለሁ እኔ አሁን ኦሮሞ ድርጅቶች ወጭም ያሉ በሌላ ቦታ ላይ ያሉ ድርጅቶችን ብዙ ሞክሶ ነገር የለኝም ምንድነው እሱ ግን እኛ እንደ ወጣት አገር ቤትም ያለው ወጣት ይማር የሚገባው ነገር ጠንካራ ነገር ነበራቸው ወይ አዎ ድክመት ነበራቸው ወይ አዎ ሪሰርችን ባልሰራ ማያቸው ነገሮች አሉ እነኛ ድክመቶችን የምንማርባቸው ሊሆን ይገባል እነኛን ተነከራቸውን ልንማርበት ይገባል እነሱ ለኛ እንደ ድልድይ ነው የሆኑት እነሱ ትግል በጀመሩበት ሰዓት ምንም አይነት ነገር በሌለበት ሁኔታ ነው የጀመሩት ከቤታቸው አንድ ኃይል የለም እኛ ጋር አሁን ኤክስፐርቶች አሉ በትግል ውስጥ ያለፉ ሰዎች አሉ ሌሎች አመቺ ሁኔታዎች አሉ ከነኚህ ነገሩ መማሩ ይጠቅማናል ማለት ነው ምናልባት እነኚህ ድርጅቶች ምን ማድረግ አለባቸው የሚለውን ነገር ካልከኝ አንድ ነገር እኔም ነው የምጠይቃቸው ምንድነው እሱ ያ ነገር አሁን ልናደርግ የሚገባው አንድ ነገር አለ ያ ነገር ህብረተሰባችንን አንድ የሚያደርግ ነው የመሬት ጉዳይ የተነሳው ይሄ የአንድ የድርጅት ጉዳይ አይደለም የህዝብ ጉዳይ ነው የሀገር ጉዳይ ነው በየትኛውም ድርጅት ውስጥ ያሉ ኃይሎች ሁሉ ይሄን ጉዳይ እንዲሳካ ማድረግ አለባቸው ምናልባት ሀገር ውስጥ ያለው የኦሮሞ ፌዴራሊስት ኮንግረስ ነው ኦፊሲ ያለው ኦፊሲ ጉዳይ ሊሆን አይደለም የህዝብ ጉዳይ ነው የሀገር ጉዳይ ነው ይሄን ማወቅ አለባቸው ሀገር ውስጥ ያለውን ፓርቲ መደገፍ አለባቸው ማናቸውም ድርጅቶች ያንን ድርጅት መደገፍ ማለት አገር መደገፍ ነው አንድ ጠንካራ ድርጅት እንደሚያስፈልገን ማወቅ አለበት የድርጅት አስፈላጊነትን ልንገነዘብ ይገባል ደካማ ድርጅቶች ናቸው ያሉት በአጠቃላይ ድርጅቶች በተለያየ መልኩ መደገፍ አለባቸው ስለዚህ አገርን ነው የምናደርገው መጀመሪያ ከዛ በኋላ ነው ሌሎች አጀንዳዎች ላይ የምንነጋገረው ይሄ የህዝብ ጉዳይ ነው የምለው በዚህ ጉዳይ ላይ ማንም ሰው ፊቱን ወደ አገር ቤት ነው ማዞር ያለበትና አገር ቤት ያለውን ነገር ማጠናከር ነው ያለበት ማንኛውም ቸርቾች የቤተክርስቲያን ሰዎች የሚሆኑ ኮሚኒቲዎች የሚሆኑ ሁሉም ወደዛ ነው ፊቱን ማዞር ያለበት ይሄ እኔ ታሪክ ባለቤት ልሆን የኔ ድርጅት የበላይነትን ላሳይ የሚሉ አስተሳሰቦች በግለሰብ ደረጃ ይሁን በድርጅት ደረጃ ሙሉ ለሙሉ ሊቀረፉ የሚገባበት ጊዜ ነው
ይሄ ጊዜ ወሳኝ ጊዜ ስለሆነ ይሄን አስተሳሰብ ወደ ጎን መተው ያለባቸው ጊዜ ነው ማስበው። ማንም የድርጅት በላይነትን ለማራመድ ሊሄድ አይገባም ነው የምለው። የግለሰብ የበላይነት ሊራመድ አይገባም ብዬ ነው ማስበው። ሁሉንም አቅፎ የሁሉም ህዝብ ድል ሊሆን ይገባል። የአንድ ድርጅት ብቻውን ሊወጣ አይችልም ብዬ ነው ማስበው። ይሄንን ነው የምጠይቀው። መልስልን። መልካም ወጣት አበራ በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ ድሉ ልስጥህና እንሰናባበታለን። እሺ ምንድነው በመጨረሻ ላይ ማስተላልፈው? ቀደም አንድ ነገር አንስተን ነበር ካለ ጀመርክልኝ። እዛ ጋር ምንድነው ሲያለው ነቅነን ብለሃል። ያሁኑ ትውልድ ሪላቲቭሊ ኢዚሊ ልታሸማቅቀው የምትችለው ትውልድ አይደለም። እንደው በቀላሉ ፊት በመንሳት የተለያዩ ቃላት በመወርወር የምታሸማቅቀው አይደለም። ምናልባት ታስታውስ እንደሆነ የማስተር ፕላን ጉዳይ የተነሳለት ነገር መጀመሪያው መነሻ ማነበረ እዛው የኦፒዲዮ ሰው ነው የተናገረው። አንድ የትግራይ ባለስልጣን እዛው ቁጭ ብለው ይህን ነገር ሲናገር ወደዳችሁን ጥላችሁን ይፈጸማል ብሎ ሲል ይህ ነገር የማንነት ጉዳይ ነው ብሎ ያለውን ነገር አጽንኦት የተናገረው ማለት ነው። ይህንን የሚያደርጉት ጠባብነት ካልሆነ ብሎ ሲናገረው ጸረ ልማት ምናምን የሚል አስተያየትም ሲሰጠው ወደኋላ ሊመለስለት አልቻለም። ይህ ሰውዬ ሌሎችም በቅርብ ቡራዩ ላይ የተናገረው ሰውዬ እና አባዱላም በዚህ ላይ ተማሪ ጥያቄ ትክክለኛ ጥያቄ ነው የሚል ነገር ያሉት እነዚህ ሰዎች ሁሉ ሊደነቁ የሚገባ ጠንክሮ ሊወጡ የሚገባ የእነሱ ተከታዮችም ከኋላ እንዲጠነክሩ የሚል ሀሳብ ነው የምሰጥህ። በሁለተኛ ደረጃ ኦፒዲዮ የሰራው ነገር አለ። የጨለንቆና የአኖሌን ሐውልት ሰርቷል። የጨለንቆና የአኖሌ ሐውልት ላይ ምንድነው እሱ የምንማረው? ሁላችንም ህብረተሰቦች ከዚህ ነገር የምንማረው ምንድነው? እሱ ጨለንቆና አኖሌ ሐውልት የተሰራበት ምክንያት የኦሮሞ መሬት በሚነጠቅበት ጊዜ የኦሮሞ መሬት አይነጠቅም ብለው የታገሉ ሰዎችን ታሪክ ለማስታወሻነት ነው። ይህን ታሪክ ስናስታውስ ምንድነው የምንማረው? መሬታችንን ማስነጠቅ የለብንም፣ መሬታችንን መስጠት የለብንም የሚለውን አቋም እንዲያጠነክርልን የሚያደርግ ትምህርት ስለሆነ ሁላችንም ይህን ነገር መገንዘብ አለብን እንጂ አማራ ላይ ብቻ ስድብ የምናደርግበት ነገር መሆን የለበትም። ይሄ ከዛ ደረጃ ላይ ልንወርድ ይገባል። መሬት እየተነጠቀ ስድብ ላይ ማትኮሩ ተገቢ አይመስለኝም። ይሄ ነገር የሐውልት ያለልን የሚያስተምረን ነገር ምንድነው? መሬታችንን አጠንክረን እንድንይዝ ነው የሚለውን ነገር ነው የማታስበው። ወጣቱም ይህንን በደንብ የተገነዘበና በተለያየ ቃላት ተሸማቆልህ አንተ እንደዚህ ነህ፣ አንተ ጠባብ ነህ፣ አንተ ዘረኛ ነህ የሚሉ ነገሮች ማንንም ሊያሸማቅቁ አይገባም። መብታቸውን በአግባቡ ለማስከበር መታገሉ መቀጠሉ ተገቢ ነው ነው የምለው። መልካም በጣም አመሰግናለሁ ወጣት አበራም ከሰይፈ ነበልባል ራዲዮ ጋር ስላደረከው ቆይታም በአድማጮች ስምና እንዲሁም በራሴ ስም ከልብ አመሰግናለሁ። በሌላ ጊዜ እንዳስፈላጊነቱ በሌላ ርዕስ እንነጋገራለን። እንግዲህ በአሁኑ ወቅት በመላው ኦሮሚያም የኦሮሞ ልጅ እየተገደለ ይገኛል። ይህ ለኦሮሞ ሕዝብ አንገት የሚያስደፋም የሚያሳዝን ነው። አዝነን መቀመጥ ብቻ ሳይሆን ይህ ሞትና ስደት ሊቆም የሚችልበትን መንገድ የኦሮሞ ሕዝብ ላንዴና ለመጨረሻ መላ ወይም መፍትሄ ሊፈልግ ይገባል እላለሁ። አመሰግናለሁ። መልካም ቀን እንዲሆንልህ እመኛለሁ። ደህና ሁንልኝ። እኔም አመሰግናለሁ። ሰላሙን ዘርስትልኝ። Malik chuftinya gana hi kanaram Hamare gam tumale lukun kiya sabe sadi kumande tape kiya hida soda reba mubaka anin ke nure alaga piya rote amatmale lukun kiya Hamare gam tumale lukun kiya sabe sadi kumande tape kiya hida soda reba mubaka anin ke nure alaga piya rote amatmale lukun kiya
kale hayu eka godro mohide karina chise eka baratota sare achise godandisa sena numade sani ya oromo bepate chirachu nevia karamu jarri warre bulgul tebi kelebi warabesa warana sun kame sanyi binesa yo singale dubin sifa galu ya oromo bepate chirachu nevia karamu Mano adara rabbi warro video wal mariya singagalu Nero yadata igala mike sani nasu kodo Tigray ramon de yadara bara fitani kalla fakenya ratapata ari Kai vale kero karabe na mafia barata Porto bile summa di oromota Dupi roror master filani gulnutane Enkeni no morre no pimpine Enkeni no morre no sapata Enkeni no morre no burayo Enkeni no morre la casa Enkeni no morre galanzurata Lalume dubbe kana hanga merkane panu abadiyuma bahagia kabagifa umandorama kai bakajerto bilisuma genya kapsubade mustu kero barata kai bakajerto bilisuma genya digabade mustu kote buladal tala kai bakarto bilisuma genya falmade mustu oromo biam bas kai bakajerto bilisuma genya kawe bade mustu ya borevi apa gonda marare oh ya borevi apa gonda marare oh ya borevi sumanda marare oh ya borevi sumanda marare anga kanammale oh ya borevi sumanda marare oti omanya tu oh ya borevi sumanda marare yo bola tammale oh ya borevi sumanda marare ede namana tu oh ya borevi sumanda marare yo hunda company malando yo hunda dabadi Sika vida no te gatisi, yo sende te bufira mansisi. Sika vida no te gatisi, yo sende te bufira mansisi. Abaona, apandia, waboda ka, apandia, koroboda, apandia, peroda ka, apandia. Ina palmatra waboda kara, kangara nari pore kaputinara. Ina palmatra waboda kara, kangara nari pore kaputinara. Ina palmatra barata lambora, kangara nari pore kaputinara. Ina palmatra barata lambora, kangara nari pore kaputinara. Kangara nari pore kaputinara. Kangara nari pore kaputinara. Wallo kamisera, pore kaputinara. Zimma walla.
በማስተር ፕላኑ ምክንያት በርካታም የኦሮሞ ተወላጆች በፌደራል ፖሊስ ሲቀጠቀጡም ሲገደሉም ሰንብተዋል። ለጠላት ወይም ለባዕድ የኦሮሞን ምድር ቆርጠን አንሰጥም፣ በምድራችን ላይ ህይወታችን ያልፋል ያሉ ወጣት እሳት የሆኑ የኦሮሞ ተወላጆች ወያኔን ያሯሯጡት ይገኛሉ። በዚህና በተለያየ ጉዳይ ላይ ከአቶ ኦዳ ጣሴ ጋር የማረጋውን ውይይት እንድትከታተሉ እጋብዛለሁ። የኦሮሞ ነጻነት ግንባር ድርሻው ምን ይሆን? የኦነግ አመራሮች ጆራቸውን በጥጥ ድፍን አርገው አላየሁም አልሰማውም ብለው ተቀምጠዋል የሚሉ የሚተቹ በርከትከት ብለዋል። እውነት ይሆን? እስኪ ለማንኛውም ዜማው አየር ላይ ያለም እንግዲህ እንጂ እመለሳለሁ። አድማጮች ዜማውን ወደ በኋላ መለስበታለሁ። በርካታም የፌደራል የኦሮሞ ወታደር የኦሮሞ ተወላጅ የሆኑ ወደ 60 የሚጠጉ የኦሮሞ ነጻነት ግንባርን ተቀላቀሉ የሚል ወሬ እየወጣ ይገኛል። እውነት ይሆን? ከአቶ ኦዳ ጣሴ እስኪ እንጠይቃቸዋለን፣ ከሳቸው እንሰማለን። ለቃለ መጠይቁ ፍቃደኛ ስለሆኑ አቶ ኦዳ ጣሴ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁኝ። መልካም አቶ ኦዳ፣ እንደሚታወቀው በአሁን ወቅት በማስተር ፕላኑ ሰበብ በርካታ ልጆች ህይወታቸው ያለፈ ይገኛል። በ1983 ዓመተ ምህረት የድንበር ማካለል ላይ የኦሮሞ ነጻነት ግንባር ተካፋይ ነበረ። እስኪ ስለዛ ይንገሩኝ። ይሄን ማስተር ፕላን በዛው ወቅት የተካተተ ነበረ ወይስ ኦሮሚያ ራሷን ድንበሯን ወይ ዳር ድንበሯን አስጠብቃ እንድትጠብቅ እንድትቀመጥ የተደረገ ነገር ነበረ? በእውነቱ ስለዚህ የተወሰነ ወይንም እኛ የተሳተፍንበት ምንም ነገር የለም። እኛ እንደምናውቀው የኦሮሚያ ክልል በዛን ጊዜ ወይንም አሁን እንዳለው የተስማማንበት ነው እንጂ ከዛ በኋላ የመሸራረፉን ጉዳይ ወያኔዎች ከትሻቸው አውጥቶ ሆኖ እኛ ምንም ትብብር የለንም ወይንም እውቀት የለንም። ስለዚህ መልካም። በአሁኑ ወቅት የማስተር ፕላኑ እንቅስቃሴ በርካታ የኦሮሞ ገበሬዎችን ያፈናቅላል ተብሎ ይጠበቃል። የኦሮሞ ገበሬ እንደው እየተገደለም ይገኛል። በተለያየ ቦታም የኦሮሞ ተወላጆች ኦነግን ሲጠሩ ይሰማል። ኦነግ የት ነው ያለው? አቶ ኦዳም ከሀገር ቤት የሚደርሰኝ መረጃዎች እንደሚያመለክተው ሰዎችም እንደሚደውሉልኝ 10 ኦነግ መጥቶ 10 የኦነግ ወታደር ይግባና ቶክስ ቢያደርግ የኦሮሞ ህዝብ ከጎኑ እንደሚቆም እየጠየቁ ይገኛሉ። ይሄ ድርጊት ደግሞ በአሁኑ ወቅት የኦሮሞ ነጻነት ግንባር እንደሚመስለው ሞትን ፈርቶ ከኋላ የተደበቀ ይመስላል። እውነት ነው? የት ነው ያላችሁት? በእውነቱ የት እንዳለን የኦሮሞ ህዝብ ያውቀዋል። ከኦሮሞ ህዝብ ጎን ተሰልፈን ድርሻችንን እያበረከትን ነው። እየወጋን እየሞትን እየታሰርን ያለ ድርጅት ነው። ይሄንን እንኳን የኦሮሞ ህዝብ ወያኔም ራሱ የሚያውቀው ነው፣ እውነታ ነው። ስለዚህ እንደዚህ አሉ ባዮች መልስ የለንም፣ ምክንያቱም ለነሱ ሪፖርት አናረግም። የሆነ ሆኖ ኦነግ የኦሮሞ ህዝብ ነጻነት ግንባር በየጊዜው የት እንዳለ ማንነቱን በተግባር እያሳየ ነው። ህዝቡም ያውቀዋል። በተለይ ደግሞ ህዝቡን በአሁኑ ጊዜ እያዋከቡ ያሉት ወያኔዎች ማን እንደሆን የት እንዳለን የሚያውቁት ስለሆነ ቅድም እንዳልኩት ለዚህ መልስ መስጠቱ እንኳን
እንደው አቶ ወዳ እንደው መልስ መመለሱነቱ ሳይሆን እና አሁን እርሶ ያሉኝ ያሉት ህዝብ ውስጥ ነው ያለነው ነው ባለፈው የእናንተ ድርጅት አመራር እኛኮ ቤተ መንግስትም አለን የሚል ነገር ተናግራችኋል ቤተ መንግስት ካላችሁ በኦሮሚያ ክልል ውስጥ የምትንቀሳቀሱ ከሆነ እየተገደለ የስኪቢቶ የያዘ ደፍተር የያዘ ኦሮሞ ልጅ በአደባባይ እየተገደለ ነው ያለው ያንን ደም ለምን እናንተ መመለስ አቃታችሁ በአሁኑ ወቅት ለምንድነው እንቅስቃሴ በለጥ አድርጋችሁ የኦሮሚያን ክልል ማስከበር ያልቻላችሁበት ምክንያት ምንድነው መቼ ነው የምታስከብሩስ ዋል እንደምታውቀው የኦሮሞ ነጻነት ግንባር የሽምቅ ተዋጊ ነው ከዛም ውጪ ደግሞ ከባላገር ወደ ከተማ ከከተማ ወደ ባላገር በማንኛውም መስክ የሚንቀሳቀስ ድርጅት ነው እውነታው ይሄ ነው ስለሆነም የኦሮሞን ህዝብ ወይንም ወጣቶች ደም በየጊዜው እንደሚፈልገው all out ጦርነት ባናካሄድም በየጊዜው እየከፈልን ስለሆነ መሆናችንን ህዝቡ ራሱ የሚያውቀው ነው ስለዚህ አሁንም ቢሆን እኛ ቤተ መንግስት ውስጥ ነው ያለነው ማለት ህዝቡ ውስጥ ነው ያለነው ማለት ነው ህዝቡ ውስጥ የህዝቡን ሰቆቃ የህዝቡን ግድያ የህዝቡን ስርዓት እየተካፈልን በተቻለ መጠን ደግሞ የሚፈልጉትን እርምጃዎች እየወሰድን ያለን ድርጅት ነው መልካም እንግዲህ እንደሚሉት እርምጃ እየወሰደን ህዝብን ያደራጀን ነው ህዝብ በእጁ መሳሪያ የለም ምንም ነገር በሌለበት ሰዓት የኦሮሞ ወጣቶች በጠራራ ፀሐይ እየተገደሉ ይገኛሉ ግን አንድ ነገር ያያየን ያለ ነው ወያኔና ኦሮሞ እየተደፋፈሩ ይተናናቁ ይመስላል ወጣቱ ወያኔን ሲያባረር ያሮጠ ሲደበድባቸው እነሱም በጥይት ሲገድሉት ያያየን እንገኛለን ይሄ እንደሚባለው ከኦሮሞ ወይም ከኦነግ ቁጥጥር ስር የወጣ አይመስልም ህዝብ ራሱ ገንፍሎ ወጥቶ የራሱን መብት የራሱን ማንነት ለማስከበር እየተንቀሳቀሰ ያለ አይመስሎትም ዋል የኦሮሞ ህዝብ ትግሉን የሚያካሂደው በተለያየ መስክ ነው የወጣቶቹ የኦሮሞ ህዝብ ከተማ ውስጥ ያሉት የሚያካሂዱት ትግል የኦሮሞን ህዝብ ማንነት በሚጻረው ቅድም እንዳልከው ማስተር ኪለር ላይ ነው አካሄዳቸውም ትግላቸውም ሰላማዊ ነው በዚህ መስኩ ደግሞ የዘራፊው ወያኔ መግደል ማሰር ስርዓት ይዞታል ይህ ደግሞ ከነሱ የሚጠበቅ ነው ከማንኛውም ዲክቴተር የሚጠበቅ ስለሆነ ለምን እንዲሆነ ብለን መጠየቅ ትንሽ ችግር ነው የሆነ ሆኖ ህዝቡ በተለያየ መስኩ በሚያደርገው ትግል ተሳትፎ ጎኑ ቆሞ በተለያየ ሁኔታ ደግሞ ትግሉን ማካሄድ ያለ ነገር ነው የምናደርገውንም ወይንም ማድረግ ያለነው ያደረግን ያለው ይሄንኑ ነው በመሳሪያ ከወያኔ ጋራ ፌስ ቱ ፌስ ተጋፍጠን አለን ህዝቡ ደግሞ ድጋገብሩም ማምሉት ነገር ምን ማለት ነው ዘረ ጭቆና የባርነት ትግል ሰላማዊ ዘረ አጥፊ የጭቆና ትግሉን እያካሄደ ነው ይሄ ደግሞ እንግዲህ በማንኛውም መንገድ የሚደረግ ትግል ስለሆነ በዚህ መስኩ የሆነ በዚህ መስኩ የሆነ ብለን ልንል የምንችለው ነገር አይደለም ነገር ግን ህዝቡ ማን አጠገቡ እንዳለ ማን ከሱ ጋር ቆሞ ደሙን እየከፈለ እንዳለ ስለሚያውቀው ከውጪ ቁጭ ብሎ የኦሮሞ ህዝብ እየተገደለ የኦሮሞ ነጻነት ግንባር ቁጭ ብሎ ያየ ነው ለሚሉት መልስ እንደሌለን ነው ቅድም ለመንገር የፈለኩት ምክንያቱም ለነሱ ሪፖርት እንዳደርገውም ህዝባችን ያውቀዋል ማን እንደሆነ ጠላትም ያውቀዋል ማን እንደሆነ ምን እያደረግን እንዳለም ጠላትም ያውቀዋል እንዳውም በአሁኑ ጊዜ ትግላችን ተፋፍሞ በመቶ የሚቆጠሩ የወያኔ
ወያኔ ስር የተደራጁ የኦሮሞ ተወላጆች ማስተር ኪለሩን ወይንም ይህንን የዘር አጥፊና የኦሮሞ ማንነት የሚጻረር ሁኔታ ተቃውሞ ትግሉን ጆይን ያደረጉ ያሉት በየመስኩ በየአካባቢው ባለው የኦኤልኤፍ ጦር እየተቀላቀሉ ነው ያሉት። ይህ የሚያሳየው የኦሮሞ ነጻነት ግንባር ትግሉ ምን ያህል በምን ደረጃ እንዳለና ምን ያህል ደግሞ ከህዝቡ ጋራ ሆኖ እየሰራ እንዳለ የሚያሳይ ነገር ነው። ቅድም እንዳልኩት የዘር አጥፊና የጨቋኙ መንግስት በሰላማዊ መንገድ የመቃወሙ አንደኛው መስኩ ሲሆን ሌላኛው መስኩ ደግሞ ያ ካልሆነ ህዝቡም ሆነ በወያኔ ውስጥ የሚገኙ የኦሮሞ ተወላጆች ጠመንጃቸውን ይዘው በኦኤልኤፍ በሚያደርገው ትግል ውስጥ እየተሳተፉ ነው ያሉት። እንግዲህ የሚያሳየው ምንድነው? በየመስኩ የሚደረገውን ትግል ነው የሚያሳየው። ሰላማዊም ሆነ ሰላማዊ ባልሆነ መንገድ የሚደረገውን ትግል ነው የሚያሳየው። ሁሉም የተሳሰረ ስለሆነ ኦኤልኤፍ እንዲሆነ ህዝቡ እንዲሆነ ብሎ መለያየት የሚቻል ነገር አይመስለኝም። ኦኤልኤፍ ህዝቡ ነው፣ ህዝቡም ኦኤልኤፍ ነው በአሁኑ ጊዜ። መልካም አቶ ወዳ ጥሩ ወሬ ነው የገለጹልን። በመቶ የሚቆጠር የኦሮሞ ተወላጅ ፌደራል ፖሊሶች የኦሮሞ ነጻነት ግንባርን እየተቀላቀሉ እንዳለ ነው የገለጹት። እንደው አቶ ወዳ በተደጋጋሚ እኛም ስንዘግበው ነበር ከዚህ በፊት በወለጋ በኩል የኦሮሞ ነጻነት ግንባር 3 ገደለ 4 ገደለ የሚባል ነገር ነበር። እናንተ በዛ ኦሮሚያ ክልል ውስጥ በዛ አካባቢ በደንብ እንደምትንቀሳቀሱ ነው የሚታወቀው። በአሁኑ ወቅት የኦሮሞ ተማሪዎች የኦሮሞ ገበሬ አመጽ የመብት ጥያቄ እየጠየቀ ያለው ማብዛኛው በአምቦና በዛ አካባቢ በተለያየ ቦታ ነው። ለምን እናንተ ህዝባችሁን ማስከበር አልቻላችሁም? በዛ አካባቢ የምትገሉ ከሆነ የምትንቀሳቀሱ ከሆነ ወያኔ እንደፈለገች የምትፈነጭበት አካባቢ ሆኖ ሳለ የኦሮሞ ነጻነት ግንባር ምን አይኑ ሸፈነው? ሙሉ ለሙሉ በኦሮሞ ህዝብ ላይ የሚደረገውን ግፍ እንዴት መቋቋም አቃታችሁ የሚለው ከባድ ጥያቄ ነው። የምንታገለው ያንን ለማድረግ ነው። በአሁኑ ጊዜ ግን እዛ ደረጃ አልደረስንም። ቅድም እንዳልኩ እኛ ሽምቅ ተዋጊዎች ነን፣ ህዝቡን እናደራጃለን። በተሻለ መጠን ደግሞ በየቦታው ህዝቡ ላይ ከፍተኛ በደል የሚያደርሱትን የወያኔ ተላላኪዎች በተለያየ መንገድ እርምጃ እንወስድባቸዋለን። እንግዲህ 2 3 4 የሚባለው ይሄው ነው። ኦኬ በግልጽ ደግሞ ፌስ ቱ ፌስ እንደሚሰማው የኦሮሞ ነጻነት ግንባር ጦርነት እያካሄደ የሚላኩበትን የወያኔ ወታደሮች አጋዚዎች እየተጋፈጠ በብዛት የመግደል የማክሰል ከስራ ውጪ የማድረግ ተግባሩን እየቀጠለ ነው። ይህ እንግዲህ በ2 በ3 የሚሸለግ ነገር አይደለም። 2 3 በየከተማው የሚወራው የኦሮሞ ነጻነት ግንባር ልዩ ኃይሎች የኦሮሞን ህዝብና ወጣቶች እያሰቃዩ ያሉት ላይ የሚደረግ እርምጃ ነው። ስለዚህ 2 በዚህ ገደለ 2 3 በዚህ ገደለ የሚባለው ያው እንግዲህ እንደሚሰማው መቼም ይሰማል። ግን እኛ በአሁኑ ጊዜ ኦል አውት ጦርነት ለማድረግ በተሻለ መጠን እየተዘጋጀን ነው። ጦራችን በኦሮሚያ ክልሎች ውስጥ ሁሉ እየተሳተፈ እየተደራጀ ያለ ነገር ነው። እንግዲህ ለማንኛውም ወደፊት የምናየው ነገር ነው። መልካም የመጨረሻ ጥያቄ ነው ማረጋው አቶ ወዳ የኦሮሞ ነጻነት ግንባር አሁን እርሶ የጠቀሱት ነገር አለ በመላው ህዝብ ጦርነት ለማድረግ እንቅስቃሴ ልትጀምሩ እንደሆነ እየተዘጋጃችሁ እንዳለ ነው የሚገልጹት። መልካም የኦሮሞ ነጻነት ግንባር ጠንካራ ኃይል አለው በአሁኑ ወቅት
ለወዳጅም ለጠላትም እንዲገልጹ መፈልገው ነገር ይሄ ነው ሌላው በአሁኑ ወቅት የኦሮሞ ህዝብ እየጠየቀ ያለው መሬቴን አታፈናቅሉኝ ከመሬቴ አትግደሉኝ አታባሩኝ ነው ሌላው ህዝብ በኢትዮጵያ አንድነት ስር ያለው ህዝብ የኦሮሞን ህዝብ መቀላቀል የለበትም በጋራ አብሮ መቆም የለበትም ይሄንንስ የኦሮሞ ነጻነት ግንባር እንዴት ይመለከታል ምን አይነት ጥሪ ለማድረግ ተዘጋጅቶ ይሆን በጣም ጥሩ ጥያቄ ነው እንዳልከው ወይም ቅድም ስለ እንደነበረው ይህ የኦሮሞን ህዝብ ከመሬቱ ማፈናቀል በመሰረቱ የኦሮሞን ህዝብ ማንነት የሚጻረር ጉዳይ በመሆኑ የኦሮሞ ህዝብ በመላው ሀገር ቤትም ሆነ ውጪ በአንድነት ተንስቶ ይህንን የኦሮሞን ህዝብ ከስር ነቀል የማጥፋት የወያኔ ዘመቻ መቋቋም እንዳለበት ነው እኛም በዚሁ አጋጣሚ ጥሪያችንን ከዚህ በፊት ማሳልፈናል አሁንም ያሳልፈን ያለው ማንኛውም የኦሮሞ ህዝብ ተወላጅ የኦሮሞ ህዝብ በሙሉ ማለት ነው ከያለበት ተንስቶ ይህንን ጸረ ህዝብ አሸባሪ መንግስት ከስር ነቅሎ የማስወገድ መብት ስላለበት ኢምፓክት ወይንም በእውነቱ ይህ ጥሪ የሰብአዊ ጥሪ ይህ ጥሪ የዲሞክራሲ ጥሪ ይህ ጥሪ የነጻነት ጥሪ በመሆኑ ለህዝባችን የምናስተላልፈው ነገር ቢኖር በያኳያው በቻለው መጠን ተንስቶ ይህንን ጸረ ህዝብ መንግስት በስር ነቀልነት ማስወገድ እንዳለበት ነው እንግዲህ ያው አሁንም እንደምናየው የህዝቡም ሆነ እኛም ሚናችንን እየተጫወትን ያለው ግን ይህ መቆም የለበትም በአሁኑ ጊዜ እየተወናጀቀ ያለው የወያኔ መንግስት በመጨረሻው መንገድ ላይ ደረሰ ይመስላል ስለዚህ እኛ ይሄንን በተቻለ መጠን ማፋጠንና ቀብራቸውን ደግሞ ጊዜያዊ ማድረግ አለብን ብለን እናምነው እንግዲህ ያው ጥሪያችን የኦሮሞ ህዝብ ያለበት ተንስቶ ይሄንን መቃወም እንዳለበት ነጻነቱን የሰብአዊ መብቱን ማስከበር እንዳለበት ጥሪያችንን እንዳስተላልፋለን ማለት ነው መልካም አቶ ወዳ ጣሴ የኦሮሞ ነጻነት ግንባር ተወካይ ከሰይፈ ነበልባል ጋር ያደረጉትን ቆይታ በአድማጮች ስምና እንዲሁም በራሴ ስም ከልብ አመሰግናለሁ እንዳስፈላጊነቱ ተመልሼ ሌላ ጥያቄ እንገናኝ ይሆናል እግዚአብሔር ይስጥልኝ አቶ ወዳ አመሰግናለሁ ኢዮብ ሰላም ነው Finfinne dubbadhume kan nyaatto soraanome
gonna chase phone allatiso akasna tarumatti detti gade la fadiri modu akka gonna chase phone allatiso jedhu kalbina keessa be jarra to panchalu jabadu ya wabo tabiya kalu karana tidemtu milkisi fatolu bela de bunarki gana magal kala jabadu tajesi sora ni mota sikata kabeni biyake undum tu sifa jabadu ke raso fundur ke fa asodi jaga jabadu jala jibano ni gandu fa kune jala ni ganda tarara garman ligenya ini digaro tarne yere wala maksite ni kenya sab sutulla jasi bosala basri jaram jahan omen የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደ እናንተ አድርሰን ልንሰናበት ነው የቀራን የጀመርነውን ዜማ ማቅረብ ብቻ ነው ከዛ በፊት አጠር ያለ መልእክት አለኝ በተለያየ ኦሮሚያ ክልል እየወደቃችሁ ላላችሁ ለኦሮሞ ልጆች ከጎናችሁ ሆነን እየተከታተልን ለዓለም ድምጻችሁን እናሰማለን ህይወታቸውን ላጡ ለኦሮሞ ተወላጆች እግዚአብሔር ነፍሳቸውን በገነት እንዲያደርግ እንመኛለን እንግዲህ ይሄ ትግል መራር እንደሆነ እንረዳለን የተቀራው የኦሮሞ ህዝብ ከጎናችሁ በተለያየ መንገድ ሊሰለፍ ዝግጁ እንደሆነ ነው የሚደርሰኝ መረጃ እንዲሁም መዝመት መዋጋት የሚፈልጉ የኦሮሞ ልጆች በእውነት በሚገርም ሁኔታ ቁጥሩ እየጨመረ ይገኛል እንደሚደርሰኝ መረጃ በእውነት ይሄ የሚያበረታታ ነው በሌላ አንፃር የትግራይ ተወላጆች የኦሮሞ ልጅን ለመውጋት ከዚህ ከአሜሪካን እየተጓዙ ይገኛል ዝምታው መሰበር አለበት የኦሮሞ ህዝብ ይሄ የመጨረሻ እድል ነው እንላለን የተቀሩትም በኢትዮጵያ አንድነት ስር ያሉ ወገኖች ድምጻቸውን ማሰማት ይተበቀባቸዋል እንላለን እስካሁን ድረስ አብረናችሁ ስናስተናግድ የነበርነው እኔ ፕሮግራም በማቅረብ የባይሳ ፕሮግራም በመብራት በር ያለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን ሳምንቱ የሰላም ቸር ወሬ የሚያሰማን ጥሩ አየር የምንተነፈስበት ጊዜ እንዲሆን እንመኛለን አየር ላይ ሙዚቃው አለ ሰላም Makilatia dagama antoni na egugur kulli ada badam to dinati makilatia dagama antoni na egugur kulli dabali bezina Bye.
Para